ወይ ከፈለ በዚህ እንትን ብያለሁ። ጎ ላይቭ ነው ምናምን የሚል አለ። በሱ ገባኝ ዝም ብዬ። ያኛው እንጃ መድረሳ ለምፍ አሪፍ እ ይክፈት በቃ። አይ በዚህ ችግር የለውም። ሼር ችግር አድርገው። የለውም። በዚህ ችግር የለውም። እያረኩ ነው እኔ። ለነ ራሃቱን ሰይዲ እዚህ ጋር አንድ ልጅ አስገባው። ኤች አት ሚል ይታያል። አሚን የአባቱ ልጅ ይታያል። ሶሪ ላይም ስክሪን ምንድነው? እየተቆራረጠ ነው። አው ቢጫ እያሳየኝ ኔትወርክ መሰለኝ። እንትና ራሃቱን ገስት ይልክልሃል። አስገባው። እዚህ ጋር ሰዎችን ሪኮመንድ ላድርግልህ። ራሃቱን የትኛው ነው? ራሃቱን ሱነን ራሃቱን ነው። ራሃቱን እዚህ ጋር ደግሞ አሚን የአባቱ ልጅ አስገባው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ማሚ እንዴት ነሽ? በአላህ ሰይዲ አማን ናችሁ? ስልክ ለምን ዘጋ? ደውዬልህ ነበር ሰይዲ። መች ስልክ ዝግ ነው ዛሬ ቀን ሙሉ። ወላሂ ላዚም ኧረ ከስሜል ጋር እየተደዋወልኩኝ አንተ ቆይ ይሄን አንደኛው የሆነ ቤት ስልክ የሆነ ስልክ ማሜ ቤትሽ ምንድን ነው? ኔትወርክ በጣም መቆራረጣል። ይሄ ሁሉ ሰው ጋብዘን ስንት አጂላ ቁጭ ብሎ እያየህ እኮ ነው። አይ ወይኔ ስሙ ነግሬ አይደለ ሪፖርት አለው። ወላሂ ላዚም በስንት መከራ እንደገቡኝ ስንት ሲቲንግ ውስጥ እንዳስገባኝ። ይመቻቸው። ቀጠቀጡሽ። ያው ጀግና ጃማ ነው። ቀጠቀጡሽ። ፕሊክ እያደረግን ያ ሀቢቢ ማሜ አሁን ሀቅ የሚፈልግ ሰው ካለ በሀቅ ጉዳይ ላይ ኢንሻአላህ እንነጋገራለን። ኢንሻአላህ ሀቢቢ ሻቢቢ ይመጣሉ፣ ሻኗር ይመጣሉ። ቆንጆውለት ስልክ አምጣ አንተ አንድ ስልክ አምጣው። አያቱ ኢንጂነር ሰሚረን እስቲ ደውል። ስልክ የለኝም እኔ። ደውል አንተ። አንድ ኒውት አድርጉና ራሃቱን እስማኤልም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአስለም ኢስላሚክ ሚዲያ ቻናል ተከታታዮች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። እንግዲህ በቃላችን መሰረት ዛሬ ተገኝተናል ማለት ነው። ኢንሻአላህ ትክክለኛ የሆኑ መረጃዎችን ወደ እናንተ ለማድረስ ይሄው እዚህ መተናል። ቀጥታ የላይት ችግር በድጋሚ ዛሬ እንግዲህ የተገናኘንበት ትልቅ አጀንዳ ነው። በዚህ አጀንዳ ላይ ሰፊ ውይይቶች እናደርጋለን። ውይይቶቹ ደግሞ ህግና ስነስርዓት አላቸው። በስነስርዓቱ ሙስሊሙን ማህበረሰብ ግንዛቤ በሚያስጨብጥ መልኩ ሐቁን እንግዲህ በሚያሳይ መልኩ ኢንሻአላህ ዛሬ ውይይት እናደርጋለን። የዛሬ ርዕሳችን የሚሆነው
የአብሬት ሀሪማ ጉዳይ ነው። እንደምናውቀው የአብሬት ሀሪማ ጉዳይ ሰሞኑን የተለያዩ መረጃዎችን ስንሰማ ቆይተናል። እንዲሁም ደግሞ በተለያዩ ወንድምና እህቶች ሚዲያ ላይ ድንገታዊ ውይይት ቢሆን ሲደረግ ቆይቷል። ስለዚህ ይሄ እየሰማናቸው ያሉ መረጃዎች ሀቅ ናቸው ወይንስ አይደሉም? የአብሬት ሀሪማ ላይ የመጣው ነገር ጥሩ ነው ወይንስ መጥፎ ነው? አግባብ ነው ወይንስ አይደለም የሚለውን ሁላችንም እንወያይበታለን። እዚህ ጋራ ሁላችንም መገንዘብና ማወቅ ያለብን ነገር ሀቅን ፈልገን የመጣን ሀቅን ሽተን የተገኘንን እንጂ ማንም ወገን ይዞ የመጣ እዚህ ቦታ ላይ የለም። ተወያዮቹ ገብተው ውይይታቸውን እስኪጀምሩ ድረስ እኛ ስላለው ነገር ኢንሻአላህ ዲቴል መረጃዎችን እሰጣችኋለሁ ከራሴ ማለት ነው። ያለው ነገር ምንድነው? አብሬት ሀሪማ ላይ በቅርብ ጊዜ ልማት ተብሎ የልማት ማስፋፊያ ይደረጋል ተብሎ ተጀምሯል። ከዛ ውስጥ አንዱ እንግዲህ መስጂድ መገንባት ነው። ይህ መስጂድ የሚገነባው እንዴት ነው? ወዴት ነው? ልክ ነው ወይ? እንዲሁም ደግሞ ከመገንባቱ ተያይዞ የአብሬት ሀሪማ የተመሰረተው እንደምናውቀው በአብሬት ሼክ ሲሆን የአብሬት ሼክ ደግሞ አቂዳቸው የአሻሪና ማቱሪድይ ነው። እንግዲህ የቃዲርያን እንትን የሚከተሉ ናቸው። እነዚህ የአብሬት ሼክ ሲያስቀጥሉ የነበረውን እስካሁን ድረስ ያለውን የተሰውፍን መንገድ የሚያጠለሽ ነገር እዚህ ቦታ ላይ ከጀርባው አለ የሚባሉ ነገሮች ሰምተናል። ሌላው ደግሞ በተለያዩ ጉዳዮች ላይ ሲሰራጭ የሰማናቸው መረጃዎች ሁሉ ዛሬ ፍትፍት አድርገን እናያታለን። ዛሬ ሰዓቱ ባይበቃን እንኳን ቀነ ቀጠሮ ይዘን በቀነ ቀጠሯችን እንገናኛለን። ሁላችሁም ታብታብ ሼር እያደረጋችሁ ላልሰሙ ሙስሊም ወንድሞችና እህቶች አስተላልፉልን። ከላይ እስማኤል አለ። ወንድም እስማኤል ያለውን መረጃ በመጀመሪያ ያካፍልንና ከዛ ውይይቱን የምናስገባቸው ሰዎች ውይይቱን ይጀምሩታል። እስማኤል የአብሬት ሀሪማን አንተ ከኔ የተሻለ ታውቀዋለህ። ስለዚህ የአብሬት ሀሪማ ምንድን ነው የተፈጠረው የሚለውን በአጭሩ አንተ ትነግረንና ከዛ በኋላ የተፈጠረውን ነገር ወደ ውይይቱ እንገባለን። የተፈጠረው መስጊድ ከመገንባቱ ጋር ተያይዞ ቅሬታ ያስነሱት አካላቶች ለምን ቅሬታ አስነሱ፣ እዚህ ጋር ደግሞ ግንባታውን እናደርጋለን ብለው ያሉ ሰዎች በምን አይነት መልኩ ነው ግንባታውን የሚያደርጉት? እኛ እዚህ ጋር የተገናኘ ነው በየትኛውም ጉዳይ በቤተሰብ ጉዳይ አይደለም፣ በምንም ጉዳይ አይደለም። ያገናኘን የአቂዳችን ጉዳይ ነው፣ የመሸይኾቻችን የሀሪማ ጉዳይ ነው። በየትኛውም መንገድ እኛ በቤተሰባዊ መንገድ በቤተሰባዊ ጉዳይ አንገባም። እኛ እዚህ ጋር የተገናኘ ነው የምንወያየውን የሀሪማችንን የመሸይኾቻችንን ሀሪማ ለማስጠበቅ ነው። ሀሪማው በትክክል የአብሬት ሼክ ሲያስኬዱት በነበረው መንገድ ነው የሚሄደው ወይንስ አይደለም የሚለው የምናወራው። ሀቢብ መጥቷል። ሀቢብ መጥቷል። አስገባኝ እያለ ነው። አስገባው። እዚህ ጋር አንተንም ለማረም ይቅርታ፣ እኔ ምንም ነገር ዛሬ መናገር አልፈልግም። ገብቶሃል? ምናልባት ሚዲያ ላይ እያያችሁ ነው፣ የሚወሩ ነገሮች አሉ። እዚህ ቤት ግልጽ እንዲሆን ነው። ትላልቅ ሰዎች አሉ በጉዳዩ ላይ ከኔ በላይ በጣም የሚመለከታቸው። እኔ እንዳንተ አስበኝና ዛሬ የምናገረው ነገር አይኖርም። አላህ ካለ ምናልባት እንትን ካላለኝ በቃ እዚህ ጋር ያሉ እኔ ሰዎችን ሪኮመንድ አደርጋለሁ። እነ ኡስታዝ ሀቢብ አሉ፣ እነ ሂዳ ይታዩኛል፣ አህባብ አለ፣ ሌሎችንም ራሃቱን እዚህ ጋር ጨምረን የሚወያየበት የሚጠይቁበትን መድረክ ነው ለማመቻቸት ከአንተ እኩል የመጣሁት። በዛ ልክ ታሳቢ ምናልባት እናንተና ሐሳብ ይሰጡ ይሆናል። እነ ኡስታዝ ሀቢብ ያለውን ችግር መጠየቅ ያለበትን ነገር ሐሳብ ይሰጡ ይሆናል። ግን ትልቁ ነገር ማሚ መጀመሪያ ላይ እንዳልከው እባካችሁ እዚህ ጋር ሰይድ ሙስሚር አስገባችሁ። ሰይድ ሙስሚር ሰይድ ሚቅባስ ሙስሚር ሰይድ ሚቅባስ ሰሚር ጋር ደውለትና ሰሚር እንዲገባ ሁስኒ አይደለም፣ ሁስኒን አስወጣው፣ ሁስኒን አስወጣው።
ሰላም ሙስሚር አለይኩም ሙሲር ሰላም አለይኩም ወአለይኩም ሰላም ሰላም ወራህመቱላህ። አለይኩም ሻቢብ እንዴት ናችሁ? ሰላም አለይኩም አልሐምዱሊላህ ደህና ናችሁ ሰላም ነው አልহামዱሊላህ አልሐምዱሊላህ አልহামዱሊላህ። ሻቢብ ሰው አስወጣ አስገባ ባትሉና አይደለም እንደው አይ እዚህ ጋር አዳም እዚህ ጋር አንዴ ትጫን እስማኤል አንዴ ለማረጋጋት ልጨርስ ሐሳቤ ሚቅዋስን አንዴ አስገባው። ሙስሚር ሰይድ ሚቅዋስን አስገባው። ሙስሚር ሰይድ ደስታ ሚቅዋስ ፕሊስ እንደዛማ ሰላም አለይኩም ወአለይኩም ሰላም ኡስታዝ ነው አፎን ካቋረጥኳችሁ አፎን ቢስሚላህ አልহামዱሊላህ አሁን እነ ማሜም እነ ኢስማኤልም ያው ዛሬ ይሄ ግሩፕ ሲከፈትም ንያውን እናቃለን ገለልተኛ ሆናችሁ ለማወያየት ነው ስታወያዩ ደግሞ ያው የቤተሰብ ጉዳይ ላይ ለመግባት ሳይሆን ከቤተሰብ ጉዳዩን ለቤተሰብ ትተን እንደ ሱፊያ እንደ አህሉ ሱነቲ ወልጀማዓ እንደ አንድ አባባን እንደሚወድና እንደ አንድ የአባባ ሙሪድ ይሄ ነገር ያሳስበኛል የሚል ሰው ያው ትንሽ ኺላፍ ስለተነሳ ግንባታውን በተመለከተና አብሪትን በተመለከተ ያ ኺላፍ መነሻው ምንድነው ለምንድነው ኺላፍ የተነሳው ያንን ኺላፍ ደግሞ በደንብ ከሁለቱም ማለት ከሁለቱም ስንል ሁለት ግሩፕ ለመፍጠር አይደለም እዚህ ጋር እንድንረዳኔም አሁን በሐቂቃው መጀመሪያም ስገባም ስናገርም የነበረው ግሩፕ ወይም ወገንተኛ ሆነን አልነበረምና ግን ሂደቱ እየሄደ ሳናቀው ወደ ግሩፕነት ወደ ቡድንነት እየተደረገ መጣ የሁለት የከሌነ ከሌ ደጋፊ የነከሌ ደጋፊ እየተደረገ ወደ ሌላ የሸይጣንና የኢብሊስ መጫወጫ የፊትና ሰው ልንሆን እየመጣ ስለሆነ ያስፈርቶኛልና አሁን ዛሬ ዋና ውይይቱ ዓላማው መሆን ካለበት እኛም ገብተን እንቀጥልና ከዚህ ሻቢብ በዚህ ጉዳይ ላይ አንዴ ወደ ጉዳዩ ሀያቱ አንዴ ልጨርስ ገባኝ። አንዴ ወደ ጉዳያችን ከመግባታችን በፊት ታብታቡን አንድ 10,000 እና 10,000 ወደ 10,000 እና ኮፒ ሊንኩ በደንብ አድርጎ እንትን ይበልለት አንድ ጊዜ ሁላ ሻቢብ እርሶም አስደርጉለት ታብታብ አስደርጉለትና ኮፒ ሊንኩ ደግሞ እንደዛው ሼር ይደረግለትና ከዛ ላይ ውይይቱ ይደረጋል። አንዴ እየተቆራረጠበት ነው ያለው የእናንቱም ንግግር እየተቆራረጠ ነው እየደረሰ ያለው አንዴ ሁላችንም ታብታብ እናድርግ ኮፒ ሊንክ እናድርግ ከዛ ወደ ውይይት አፉ በሉ ሰይዲ አፉ በሉ አብሽሩ ሀያቱዬ መርሃባ ሀያቱዬ እሺ አንዴ ታብታብ አስደርጉ ሼር ኮፒ ሊንክ አንዴ ሁላችሁም እናስደርግ አንዴ ባረከላሁ ፊኩም ኮፒ ሊንክ ሪፖርት ስላለበት እንትኑ ትንሽ ኮፒ ሊንክ ያስፈልገዋል ለዛ ሁላችሁም ሼር አድርጉት ቢጫ ላይ ነው ያለው እስካሁን ድረስ ኔትወርክ ይዞኛል ሁላችሁም ኔትወርክ አድርጉ ማም ይሄ እንዲወጣ ከተፈለገ ኮፒ ሊንክ በደንብ አድርጎ መደረግ ነው ያለበት ኮፒ ሊንክ በደንብ ይደረግልና አንድ 10 ደቂቃ ያህል ኮፒ ሊንክና ሼር ታብታቡ 15,000 ይግባ ኮፒ ሊንኩ ሚኒመም ከ1,000 በላይ መሆን አለበት ኮፒ ሊንኩን ንገረን 180 ላይ ነው ያለነው አንድ 1,000 እናስገባው 184 ላይ ነው ያለነው አንድ ሁላችንም 73 ሰዎች አለን ሁላችንም ኮፒ ሊንክ እናርግ አንዴ ሁላችንም ባረከላሁ ፊኩም ማሚ እያስደረካቸው አንዴ መርሃባሽ እና ማሚ ትንሽ ልቀጥልና ውይይቱን ከወገንተኝነት እንለይና እንውጣና እንደ አንድ የአብሬት ሀሪማም ያሳስበን ከሆነ አባባን ወደን እንደ አንድ ሙሪድ ምናወራ ከሆነ ውይይቱ ጥሩ ነው እንሄዳለን ግን ውይይቱ ስንገባ ሁለት ነገር ነው ማለት ቅሬታ ያነሱ ሰዎች አሉ ይሄ ብለው ያንን ቅሬታ እንስማ ከዛ በኋላ ደግሞ ለዛ ቅሬታ አይ ይሄ አይደለም እውነታው ይሄ ነው በዚህ መልክ ነው የሚሉ ደግሞ ቅሬታ የተሰማቸው ሰዎች ካሉ እውነታው ይታወቅልን የሚሉ ካሉ ደግሞ ያንን እውነታ የሚናገሩ አድርጉ እና ቅሬታ ከሚያቀርቡት ሰዎች
ራሳችሁ መርጣችሁ 4 ሰው ብታደርጉ ሰው ባናስወጣ ቅድም ለምሳሌ ሁስኒ ገብቷል አሁን የእንትን እንዳይሆንብን ነው እኮ ይሄ የቤተሰብና የፉክክር እንዳይሆን እከሌን አስወጣው እከሌን አስገባ እነሱም ደግሞ ገብተው እከሌ ባለፈው በዛ ጀማ ነበርና እሱ ይውጣልን ሳይሆን ማንም ይግባ ግን የናንተ ዋና የውይይቱ አዳብ ሸርጥ አላማ አስቀምጡና በዛ መሰረት እንዲሄድ ማድረግ ነው ስድብ የሌለበት መናናቅ የሌለበት ሁሉም ተከባብሮ ሁሉም ሐሳብ የሚደማመጥበት ቢሆን እና ቅድም ሁስኒን አስገብተን ስናስወጣ የሆነ አንድ ወገን አታስመስሉት ማለት ነው ይግባና ሐሳቡን ይስጥ ችግር የለውም ከእንትን ውጪ ከሆነ አስወጡት ከግሩፑ ሐሳብ አላማ ውጪ ከሆነ አሰጡት አሁን በውስጥ መስመር ለምሳሌ እኔ ጋር እየተደወለ ነው እሱን ለምን አስወጡት የአንድ ግሩፕ አታስመስሉ ማለት ነው ባለፈው ራሃቱን እዛ ግሩፕ ላይ ሲያወራ ነበር አሁን ራሃቱን እነሱም ራሃቱን ይውጣልን ይበሉ መሆን የለበትም የእከሌ እንትና ግሩፕ ነው የእከሌ እንትና ግሩፕ አታስብሉት ሐሳቡን ኡስታዝ ሀቢብ አንዴ አዳምጡኝ እኔ እኮ ሰይድ ሙስኒር ይግባ እያልኩኝ እኮ ነው ሰይድ ሙስኒር ይግባ ሐሳብ ይስጥ እንዲያ እነሱን ትላልቆችን ከፊት ያሉትን ካስገባን በኋላ ሌላው የሚመጣው ሰው ኦዲየንሱን ደግሞ በተራ እያስገባን ጥያቄ የሚጠይቅበትን ነገር እናመቻቻለን ነው መጀመሪያ ግን እናንተ ትቀርባላችሁ ኡስታዝ ሀቢብ ሰይድ ሃይከር ካሉ ሰይድ ያሚን ካሉ ሰይድ ሙስሚር ካሉ ከነዛም ሰይድ ሰሚር ካሉ እና አህባቡዲንም ሁሉንም እንዲህ በተራ እናስገባ ነው ሁስኒ በተደጋጋሚ ኮሜንት ሴክሽን ላይ ያልተገባ ቃል እየተናገረ ስላለ ነው በቃ እየተከታተልኩት ስለነበረ ማለት ነው ለዚህ አሁን እናንተ ሐሳባችሁን ትገልጻላችሁ ነገሩን ለማሳደግ ግን መጀመሪያ ራሃቱን እንዳለው ታብታብ ሼር የሚባለው ነገር በደንብ እናድርስለት መርሃባ እሺ ቢስሚላህ ደግሞ አንዴ ማሜ አፉ በሉኝና ሻሃቢ በዛኛ ወገንም ያላችሁ ሰዎች ማሜ በዚህ በኩል እንደ ሱፊያ እንደ መሻይኮቹ መስመር ከማስቀጠል አንፃር በሃይቀ እንደው ነገ አላህ ዘንድ የሆነ ሐጅር ካገኘንበት ብሎ ነው የከፈተውና የትኛውም ወገን ደጋፊም አይደለም የትኛውም ወገን ደግሞ ሐቅ ፈላጊ ነው በተለይ ሆስት ሆነ የከፈተው ባለቤት ይሄን ነገር ሁላችንም ልናቅ ይገባል ምክንያቱም ቅድም ፌስቡክ ላይ ያልሆነ ነገር ጽፏል ብለው የተወሰኑ ሰዎች ሐሳብ ይገልጻሉ ያ ነገር ደግሞ ልክ አይደለም ብሎ ካመነበት ፖስቱን አንስቶታል ልክ ነው ስለዚህ ሙስሊም ወንድማማችነት አህባብነታችን ሳይጠፋ አንድነታችን ባስጠበቀ መልኩ ታላቅን እንደ ታላቅ አክብረን ታናናሾችን ደግሞ እንደ ታናሽ ሆነ በመተያየት በመከባበር ለአንድነት ሐቅ ፈላጊ ሆነን እንምጣ በአብሬት ጉዳይ ላይ ሐቅ ያዘን ሰው ሐቅ መቀበል ወደ ኋላ አንልም ሁላችንም በዚህ ጉዳይ ላይ ነው መወያየት ያለብን በያስባል ማሚ ያፉ በለኝ አብሽር መርሃባ ማሚ ምንም በላይ ማሚ እዚህ ያለው እንዳለ ኦዲየንስ እባካችሁ ከመሳደብ በየትኛውም በኩል ያባባል ልጆች ከመሳደብ ኸይር ተናግረን ዱዓ ብናገኝ ይሻላል ፕሊዝ ኮሜንት ሴክሽን ላይ የምትናገሩ ሰዎች እባካችሁ ማንኛውም ይሁን ስድብ ይቁም ቀጥል አንተ አይ ከመጀመራችን በፊት አወያዮቹ ይታወቁ ቅሬታ አቅራቢዎች በኩል ያሉት ማማን ናቸው በዚህ በኩል ደግሞ መልስ ለመስጠት የተዘጋጁ ውይይት ስለሆነ እኮ ነው እናንተ አወያይ ናችሁና ስርዓት በያዘ መልክ እንዲሄድ ማን ነው አወያዩ ማንን ወክሎ ነው የገባው በቅሬታዎች በኩል ያለ ከሆነ 2-3 ሰው ምረጥ አንተ 2 ሰው ካል 2 ሰው ያስገቡ እነሱ አይ ቅሬታ መልስ ሰጪዎች ነን የሚሉ ደግሞ ካሉ በእነሱም 2 ሰው ይግባና የሌላ ሰውን ቀልብ እንዳንሰብር 2 ሰው ይግባና ትክክለኛ ውይይት አትደርጉ ማን ነው አወያዩ ይታወቅ ከዛ ማን ነው ቅሬታ አቅራቢዎች 2 ሰው ወይም 3 ሰው በሉን እናስገባ ከዛ በኋላ ደግሞ መልስ ቅሬታውን የሚመልሱ ደግሞ በዛ በኩል 2 ሰው 3 ሰው አስገብቷል ይባልና ንጹህ ውይይት ይደረግ እሺ ማሚ እዚህንም ጥያቄ ተመልክተት ለኡስታዝ ሀቢብ ኡስታዝ ሀቢብ እዚህ ጋር ማሚ ሁሉንም ሊያቃ ይችላል ምናልባት በእናንተ በኩልኛ እርሶን ሰይድ ሃይከርን ሰይድ ሙስሚርም ካሉ አንድ እህቶች ካሉ እዚህ ጋር ገብተው እንዲናገሩ እንዲጠይቁ ነው በዛ በኩል ደግሞ
ምንጠራቸው ልጆች አሉ። እስከዛ ድረስ ግን እናንተ ጥያቄያችሁን ማንሳት ይቻላል፣ ሐሳባችሁን መግለጽ ይቻላል። ይስምሽዬ የቤተሰብ አታድርጉት፣ የቡድን አታድርጉት አልኩኩ። ቅሬታ ያለበት አካል እንደ ተሰውፍና እንደ አህሉ ሱና ወልጀማ እንደ ሙሂብነት ነው። የሰይዲ ቤተሰብ አይደሉም እኮ ቅሬታ እያቀረቡ ያሉት የሰይዲ ቤተሰብ ብቻ አይደሉም። እንደ ሙሂብ እንደ ተሰውፍ እንደ አህሉ ሱና ወልጀማ ሆነው ቅሬታ አለን ያሉ ሰዎች አሉ። ይግቡ እነሱንም የግድ የሰይዲ ቤተሰብ መተን የቤተሰብ ጨዋታና ጭቅጭቅ ሊሆን እኮ አይደለም። ከቤተሰብ ብቻ መምጣት የለበትም። እና እኔ አሁን ገብቻለሁ፣ የቤተሰቡንም ስሜት ላወራ እችላለሁ። በዚህ በኩል አስገቡኝ የሚሉ አሉ ከታች ቤተሰብ ያልሆኑ እናስገባቸው። ውይይቱ የአህል ሱና ወልጀማ እንደ ተሰውፍ እንደ ሙሂብ ነው እንጂ የቤተሰብ አታድርጉት፣ የግሩፕ አታድርጉት። እሺ ስሙን አንድ ጊዜ እድል ስጠኝ። አረባ ላውራ ነኝ እድል ስጠኝ። ቢስሚላህ እዚህ ጋራ ሁላችሁም ልትገነዘቡት የምፈልገው ነገር እኔ ከየትኛውም ወገን አይደለሁም፣ የትኛውንም ወገን ደጋፊ ሆኜ አይደለም። መሆንም እዚህ ጋር አያስፈልግም። አወያዩ እኔ ነኝ የጠራሁትኝ፣ እኔ ነኝ እዚህ ጋር የማወያየው። የምናወያይበት ደግሞ መስፈርቶች አሉ፣ ህጎች አሉ። እነዚህን ህጎች ተከትሎ ውይይቱ ይሄዳል ማለት ነው። ከነዚህ ህጎቹን ከመናገራችን በፊት ሁላችሁም እዚህ ጋር መጥቶ የሚወያይ ሰው የሚገባው ሰው ሁሉም ሐቅን ፈልጎ የመጣ ሐቅን ሽቶ ሐቅን ነይቶ የመጣ ነውና ሐቅን ሰምተን ሐቅን አረጋግጠን ይሄ ነው እውነታው ብለን ለመለያየት እንጂ የሁለትዮሽ ጠቦችን ወይም ደግሞ የእርስ በርስ ጭቅጭቆችን ለማንሳት አይደለም። ከስድብ የጸዳ በስነ ስርዓቱ በአደብ ተከባብረን በትክክል ውይይቱ ይሄዳል። ሐቅ ማንጋ ነው የሚለውን እንግዲህ ህዝቡ ራሱ አይቶ ሰምቶ መፍረድ የሚችለው ነገር ነው። ስለዚህ የውይይቱ ህግ ጋር ስንሄድ የሚወያዩ አካላቶች ወደዚህ ገስት ከገቡ በኋላ የሚወያዩበት ሀሳብ ደቂቃ ይሰጣቸዋል። ማለት የውይይቱ ሀሳብ ይታወቃል። ስለዚህ ቅሬታ አቅራቢ አለ። ይሄ ቅሬታ አቅራቢ ቅሬታውን በ2 ደቂቃ ወይ በዛ ደግሞ በ3 ደቂቃ ውስጥ ቅሬታውን ያቀርባል። ከዛ በኋላ ደግሞ ቅሬታው ከተሰማ በኋላ ቅሬታ የቀረበበት አካል ደግሞ መጥቶ ለቅሬታዎቹ ሁሉ ምላሽ ይሰጣል ማለት ነው። በዛ ምላሽ መሃል እንግዲህ ከተመለሰ በኋላ ሀሳቦችን እንሰበስባለን። እነዚህ ሁለት አካላቶችንም የሚጠይቁ ሰዎች እናስገባለን። ሀሳብ ያላችሁ ጥያቄ ያላችሁ ሰዎች ሁለቱንም እዚህ ጋራ ቅሬታ አቅራቢውንም ቅሬታ የቀረበበትንም አካል ጥያቄ መጠየቅ የሚፈልግ ሰው ገብቶ ጥያቄውን ይጠይቃል። በአደብና በስነ ስርዓት ምንም አይነት ጭቅጭቅም ሁከትም ምንም ነገር ሳያስፈልገው በስነ ስርዓት ተከባብረን መጨረሻ ደግሞ በዱዓ ሁላችንም አፉ ተባብለን በዱዓ የምንለያይበት ውይይት ይሆናል። ኢንሻአላህ እንደ ሹራ እንቁጠረው። ስለዚህ በዚህ መልኩ ነው የምንወያየው። በዚህ አሁን አንድ ሰው ከኔ የተሻለ ላይ እስሙን ስለሚያውቅ እከሌ ግቡና ውይይቱ ይጀመር ሲባል ውይይቱን ከገቡ በኋላ እንዴት መጀመር እንዳለበት እንናገራለን። እስከዛ ድረስ የሚገቡ ሰዎች ማን መግባት እንዳለበት ማለት ከፊት ያሉ ሰዎች ሀሳቡን የሚያውቁት አንድ ሁለት ደቂቃ እኛ የሚደወሉት ጋር እንደውል። ኡስታዝ ሐቢብም የሆነ ሰው ሪኮመንድ ያድርገን ይንገረን፣ እገሌ ይግባ ብሎ ይንገረን። እኔም በዛ በኩል ደግሞ ሰዎችን እንዲገቡ ገስት እንዲልኩ ላርጋቸው። እስከዛ ድረስ 1 2 3 ደቂቃ መርሐባ። አሁን እንደዛ ይሻላል ማሚ። ሐቢብ የሆነ ሰው አስገቡ። አንተም ማሜ እኔ ደግሞ ከዛ በኩል ያለውን አረጋለሁ። አሁን ይልኩልሃል፣ ይገባችኋል። እስሚዝና ራሃቱን አይመርጥም፣ እስሚዝ ነው የሚመርጠው። እኔ ግን ስመርጥ በገንተኛውኝ አይደለም። አንተ ፕሊስ እንትንን ከታቾኝ ልስማችሁ። ሻቢብም ማሜ ምን ልውጣና ምናልባት መሐመድን አስገባውና እኔ ልውጣለት፣ ችግር የለውም።
መሐመድ የሚል አካውንት አለ። መሐመድ ገዝተላትና እኔ ልውጣለት ችግር የለውም። እኔ ጀስት መሀል ላይ ሆኜ መስማት ነው የምፈልገው። መሐመድን ግን አስገባው። መሐመድ እኮ ያ ጀማ ኔትወርክ በጣም ይዞናል ከሚባለው በላይ። መርሃባ ማሜ እንትን አድርግ። ኮፒ ሊንኩ ቢጫው እስኪጠፋ ድረስ አንዴ ኮፒ ሊንክ አስደርጋቸው። ሁሉንም ኮፒ ሊንክ አንዴ አስደርጋቸው። ሻቢ ሁላችሁም ኮፒ ሊንክ እያስደረጋችሁ አንዴ ኮፒ ሊንክ አላስደረጋችሁ ያወርደናልም ይቋረጣልም። ያ ጀማ ታብታብ እያረጋችሁ እስቲ ይካንዲ ጊብስቲ ሚለ ጊብስቲ ኔትወርክ ይዞኛል መሰለኝ። ቢጫው ጠፍቷል ግን ይዞኛል ኔትወርክ። መርሃባሽ ይሰማል። ጠፋ አለ ንግግርስ ሲያጀማ ሁላችሁም እስቲ ታብታብ አድርጉት። አንድ ጊዜ ታብታብ እያረጋችሁት እንትን እያለኝ ስለሆነ ነው። ሰላም አለይኩም ወራህመቱላህ። ማሜ ሻሃቢ ሰላም ወራህመቱላህ። ብስሚሽ አስተያየት ብሰጥ አላሁ አለም። ውይይት ከመጀመሩ በፊት ከሁለት አካል አንድ ብናገር ስሚዛ አንድ እስቲ አስተያየት ሰጥቼ እወርዳለሁ። ፊርቃ እንዳይሆን ልዩነት እንዳይመጣ ነገ አኼራችንም እንዳይበላሽ መወያየት የሚገባቸው አካሎች ሲመጡ ነው ውይይት መጀመር ያለበት የሚል ነው እሳቤ። ከነሱ ደግሞ ሻሃቢ ባስገባ የሚሉንም ማስገባ ከሁለቱም አካል ማለት ነው። አሁን እኮ የፊርቃ አይደለም እንዴ? የአንድ ሆኖ ነገሮችን ማስሄድ ነው መወያየት ነው እንጂ እኮ የተጣላ የለም እዚህ መሀል። ስለዚህ በአንድ እይታ ቢታይ ነገሩ እና ከሁሉም አካል የመጣ ጊዜ ከሁሉም አካል ሰው ሲገባ ቢጀመር ነው መልካሙ የሚል ነው እሳቤ። አላሁ አለም። ይህን ሀሳብ ልናገር ብዬ ነው። እስሜል አሁንም ሀቢብን ሰዎች እንዲጠቁሙን ነው የላክናቸው። እሳቸው ያምጡትና ገስት ሲልኩ እንትን እንላለን። ከዛ ወገንም ገስት እየላኩ ነው፣ እነሱ እናስገባለን። ሁሉም ተጠቃለው ሲገቡ ማሜ መድረኩን ክፍት ያደርጋል ማለት ነው። በቃ እንትኑን በለው። ይሄ ምንድነው? አላሁ ሰለላሁ ዐለይሂ ገስቱን አስፋውና ጀማ አሁን ከዛ ሁለትም ቢሆን ሶስትም ቢሆን ታስገባለህ። እስከዛ ጀማዎቹ ኮፒ ሊንክና ታብታብ ብናደርገው እንዳይቆራረጥ። የጊፍት ራሱ ተዘግቷል። አሁን ጊፍት ራሱ ለሰው ለመስጠት ኦፍ ነው። እሱንም ብከፍተው መልካም ነው። እኛ ከስር ሆነን እንትላለን። ሻሃቢ ሚዩት ሲያነሱ አንተ የምጠራቸውን ሰዎች ስማቸውን ሲናገሩ ማስገባት ነው። ከዛ በኋላ ውይይቱ ሰው ባለበት ቢጀመር ጥሩ ነው። ገባ? ጠያቂ ባለበት መላሽ በሌለበት ሲሆን ጥሩ አይደለም። መላሽ ባለበት ጠያቂ ከሌለም ጥሩ አይደለም። ማሜ አሚን የሚባል ልጅ ልኮልሃል ገስት። አሚን የአባቱ ልጅ አሚን የአባቱ ልጅ አስገባው። አሚን የአባቱ ልጅ አስገባው።
መርሃባ እሺ ኒውት አድርግ እስከዛ ድረስ አሚን እሺ እንትናን አስገባው እዚህ ኤችኤ ሃይከር ነው ሰይድ ሃይከር ፊት ለፊት ልኮልሃል እስቲ ቆይ እንትናን አስገባው እዚህ ኤች አት የሚል የለም ኤች አት ማሚ ከስር የገባው ኤች አት የሚለው እሱን ኤች አት የሚለውን አስገባው ቆይ አቡ ከሊፋ አንዴ እንትን እንላለን يلا ኡስታዝ አብዱል ሐሚድ ላክ ገስት ላክ የለህም እያለህ ነው እስከዛ ኮፒ ሊንክ ያርግዘን እዛ ኮፒ ሊንክ ያረጋችሁ ሼር ያረጋችሁ ሰው እየቀነሰ ነው ስምንት ገስት አድርገው እያለህ ነው እስቲ ስምንት ገስት አድርገው እያለህ ትችላለህ አይደል እዚህ ጋር ኑሬ አስገባው ኑሬ ፋንስ የሚል ኑሬ ፋንስ ኑሬስ ፋም ነው ኑሬስ ፋንስ ነው ኑሬስ ፋም አዎ ኮፒ ሊንክ ያረጋችሁ ቢጫ እያሳየኝ ነው ኔትወርክ ኡስታዝ ሀቢብ ጠፉ እኮ በዛው ኡስታዝ አብዱል ሐሚድ ወይ ካላችሁ ገስት ላኩ አይልከዋል እኮ እንትን ኑሬ አብዱል ሐሚድ ይጠፋ አላከልኝም እያለኝ እኮ አለ ይገባል አት የሚለው ሆስቱ ማሜ ነው ስምክ አይደለ ሐቢቢ ሰላም አለይኩም ወአለይኩም ሰላም እንዴት ናችሁ አልহামዱሊላህ አፉ በሉኝና አንድ ነገር መናገር ፈልጌ ነበር በውይይቱ ጉዳይ ነው ማለት ውይይቱ ገና ሰው አይ ከውይይቱ በፊት ሐቢቢ መርሐባ ቢስሚላህ እንትን ነው ቤቱን ለውይይት ነው የከፈትከው አይደለ እና አንዳንድ ሰዎችን አሁን ለምሳሌ እንትን ራንደምሊ መርጠክ እንዲገቡ ማድረግ አለበት ተመርጦ ይሄ እንትና ይግባ ሳይሆን አንዳንድ ሰዎችም ሐሳብ አስተያየት እንሰጡ መድረክን ክፍት እንድታደርገው ለማሳወቅ ያክል ነው አፉ በሉኝ መርሐባ አረጋለሁ መድረኩ ክፍት ይሆናል ወላኪን ግን መጀመሪያ ላይ የዚህ ጉዳይ ባለቤቶች ቅሬታ አቅራቢው እንዲሁም ደግሞ ቅሬታ የቀረበበትም አካል መጀመሪያ ላይ ሁለቱ ይነጋገሩና ከዛ በኋላ ደግሞ ሐሳብ እንቀበላለን የነዛን ሐሳብ እንደገና እነዚህ ሁለት ቅሬታ አቅራቢውንም ቅሬታ ሰሚውንም የሚጠይቁ ሰዎች ጥያቄ ያላቸውንም ጭምር እናስገባለን በዚህ መልኩ ነው እንትን የምንለው እንጂ በሆኑ አካላቶች ብቻ የታጠራ እናደርገው እሺ ማሜ ሁስኒን አስገባው እኛ በተነገረ መሰረት ነው ኑሬ ልናስተናግድ የምንችለው ኡስታዝ ሀቢብ ልከናል ኡስታዝ ሀቢብ ደግሞ ሁስኒ 22 ከረም ብለው ሁስኒ በያ የሚለው ሁስኒ በያ እሺ አሚን ያባቱ ልጅ አንዴ አሚን ያባቱ ልጅ መርሃባ
ሰይድ ሰሚርን ማምጣት አይቻልም? እስቲ እየደወልኩለት ነው እሱ ትንሽ ታገሱ። ሌሎቻችሁ አሁን ማሜ ወይ ማሜ ወይ ወይ አይሰማም? ኡስታዝ ሐቢብ ሰይድ ሃይከር ሁስኒ የተወከሉ ሰዎች ናቸው። ገብቷል? ሐሳባቸውን ይገልጻሉ። ቅሬታ አቅራቢዎች ኡስታዝ ሐቢብ በኩል በእነ ኡስታዝ ሐቢብ በኩል ተወክለዋል። የተመረጡት ኡስታዝ እንትን እንዳይል ቅሬታ አቅራቢና ቅሬታ ሰሚ በሚለው ማን እንደዛ ታበለው ፕሊዝ። ውይይት ኡስታዝ ሐቢብ ሃይከርና በያ ሶስቱ ማምዬ በቃ አሁን እኛ እኮ መጀመሪያም ሲጀመር አፉ በሉኝና ያው ሰዓቱም እንዳይሄድብን ሁላችንም አወያዩም እነ እስማኤልም እኛም ሁላችንም ኢንሻአላህ ንያችን ቅድምም ብያለሁ የግሩፕ አናድርገው የከሊጀማ ከዛ በኋላ የቤተሰብን ጉዳይ አናድርግ። የቤተሰብ ጉዳይ ቤተሰብ ይፈታዋል። አሁን ግን እንደ ውይይት ሆነን ይሄ ውይይት ምንን የተመለከተ ነው? አብሬትን የተመለከተ ነው። አብሬት ስንል አሁን የተጀመረ ግንባታ አለ። ይሄ ግንባታ ለአብሬት ይመጥናል ወይ? የአብሬትን ማለት ነው ልኩን የጠበቀ ነው ወይ? የሐሪማውን ማለት ነው ውበቱንና ታሪካዊነቱን ቅርሱን ይጠብቃል ወይ? ይሄ የመጀመሪያ ጥያቄ። ሁለተኛ ልማቱን ግንባታውን እንገነባለን ብለው የገቡ ሰዎች ላይ አንዳንድ ሰዎች ከፊት ለፊት ያየናቸው ላይ ፍራቻ አለን፣ ቅሬታ አለን፣ ሸክ አለብን። ያ ደግሞ በማስረጃው ነው። እነዚህ ማስረጃዎችን እናቀርባለን። ስለዚህ ስለ አብሬት ጉዳይ ነው። ሁላችንም ዓላማችን አንድ ነው። ልማት በተመለከተ አንድም ሰውኛ ውስጥም ሆነ ከቤተሰብም ሆነ ማይፈልግ የለም። ሁሉም ልማት ፈላጊ ነው። አብሬት ከዚህ የበለጠ ለምቶ ትልቅ ነገር ሆኖ ብናይ ደስ ይለናል። መንገዱን በመጣበት መንገድ ሆኖ ቢቀጥል ደስ ይለናል። አሁን ግን ያለው ነገር አንዳንድ ቅሬታ ያላቸው ሰዎች አሉ። እነዛ ቅሬታቸውን እንስማ። ለዚህ ደግሞ ትክክለኛ መልስ እንሰጣለን የሚሉ ካሉ ይግቡና መልስ ይጡ ለማለት ነው እንጂ ሁላችንም ውይይት ነው። ዓላማችን ለአብሬት ኸይር በመፈለግ ነው። በዚህ ንያ እንጀምር። ቅሬታ ከሚሉት ይኸው እነዚህ ገብተዋል። እነ ሁስኒ፣ እነ ኑር አዲስ፣ እነ ኡስታዝ አብዱል ሐሚድ ገብተዋል። ከዛ በኩል ደግሞ መልስ ሰጣለሁ ለዚህ ለተነሱት ጥያቄዎች መልስ ሰጣለሁ የሚል ካለ አስገቡና ከሌ ብላችሁ ጭቅጭቅ እንዳይሆን ይግባ። ሌላውም ሰው ጥያቄውም ያለው ይጠይቅ። ሐሳብ መስጠት የሚፈልግ ከውይይቱ በኋላ መጠየቅና መግባት እንደሚችል ንገሩትና ወደ ውይይቱ ብንጀምር፣ ወይም ጠብቋቸው የሚባል ከሆነ በዛ በኩል ማለት ለማንኛውም ነገር መልስ ሰጣለሁ ብሎ የመጣ ሰው ካለ ይንገረንና እንጠብቅ። አይ የለም ከተባለ ደግሞ ወደ ውይይቱ እንጀምር። አብሽሩ። እሺ ሶሶ ከዚህ ያለ እስማኤል ያው አንተ አሚን ያባቱ መጀመር ይቻላል። አሚን ያባቱ መጀመር ይቻላል። ጥያቄውን እሳቸው ቅሬታ ሰሚ ማለት ቅሬታ የቀረበባቸው ሰው ናቸው አይደል? አሚን ያ መርሐባ። ስለዚህ እሳቸውና እታችስ በቃ ስለዚህ ኡስታዝ ሐቢብ፣ ኡስታዝ አብዱል ሐሚድ እና ሁስኒ በያ ጥያቄ የሚያቀርቡ ናቸው። ባለው ወቅት ያህል ጥያቄ የሚያነሱ ስለሆነ መልሳለሁ የሚል አካል ስላለ ሌላ ሰውም ለማምጣት እየደወሉ ስለሆነ ውይይቱ ይጀመር። በቃ ኡስታዝ ሐቢብ ቢስሚላህ። مرحبا بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. ربي اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي وسدد لساني واهدي قلبي بحق سيدنا محمد صلى الله عليه وسلم. مرحبا. مجمرة يا لعبريت لحريماو ያሳስበናል፣ ያስጨንቀናል። የአብሬት ጉዳይ እና አባባ የመጡበት እነ ቁባባ መሻይኾቻችን ለአብሬት እንደምናስበው ደግሞ አጠቃላይ ሀበሻ ላይ ላሉት መሻይኾች ለመጡበት መንገድ ያሳስበናል ብለን
ይህንን ግሩፕ አዘጋጅታችሁ የዚህን እንግዲህ ባያችሁት ማለት ነው ሶሻል ሚዲያ ላይ በዚህ ሰሞን በተነሱ አንዳንድ አብሬትን በተመለከተ ብዙ ወሬ ስለተነሳ ያንን ነገር እስቲ በሐቂቃው ሐቁን እንወቅ እንስማ ከሁለቱም አካል ቅሬታ ከሚያቀርቡትም ከቀረበባቸውም ብላችሁ ይህንን ዝግጅት በማዘጋጀታችሁ ኸይር ጀዛ አላህ ይክፈላችሁ። ያሰባችሁትንም ንያ አላህ እንግዲህ እነሱ የሚወዱትን ትላልቆቹ መሻይኾቹ የሚወዱትን አላህ ያድርገው። ወደ ርዕሴ ከመግባቴ በፊት ኢንሻአላህ ሁላችንም በንጹህ ልብ በንጹህ ንያ ቀደምን ብያለው ጭቅጭቅ የሌለበት በመከባበር አንዱ የአንዱን ሐሳብ እየሰማ ከዛ በኋላ ደግሞ ሐሳብን በሐሳብ እየመለሰን ሁላችንም ንያችንን አንድ እናድርግ ከቤተሰብ ወይም ግሩፕ ለመፍጠር ምናምን ሳይሆን በቃ እውነተኛ ሐሳብ ይዘን አኸራን ፈልገን የትላልቆችን ደግሞ ሙሐባ ፈልገን እንናገር። ስለዚህ የኛ ዋና ሐሳቡ የተነሳንበት ሐሳብ ከዚህም በፊት በሌላ ግሩፖች ላይ ስናነሳ የነበረውም ሐሳብ ኢንሻአላህ ሌሎችም ያው የገቡ ሰዎች ይናገራሉ። እኔ ግን ለሁላችሁም እንደ ምክር ኢንሻአላህ በተረጋጋ መንፈስ ስድብ በሌለበት መጨቃጨቅ በሌለበት ሐሳባችንን ብቻ እንግለጽ። ያንን ሐሳብ ደግሞ ስንገልጽ ማንንም ለማስደሰት ወይም ማንንም ከፍ ለማድረግ ሳይሆን በቃ ለአብሬት ያሳስበኛል፣ የአባባ የመጡበት መንገድ ያሳስበኛል፣ እንደ አንድ ሙሪድ እንደ አንድ ሙሂብ እንደ አንድ ቤተሰብ እንደ አንድ የአህሉ ሱነቲ ወልጀማዓ ተከታይና እንደ አንድ የአባባ ሙሪድ ሆነን እውነተኛ የተሰማንን ነገር ለማውራት እንሞክር እላለሁ። ኢንሻአላህ ሌሎቹ እድል ስጧቸውና ሌሎቹ ያቅርቡ። ከዛ በኋላ እኔ መጨረሻ ላይ መናገር ያለብኝን የነሱን ከሰማው በኋላ አቀርባለሁ ኢንሻአላህ። መርሐባ። ጥያቄውን ቅሬታ ለምታቀርቡ ሰዎች የምንሰጣችሁ 2 ደቂቃ ነው። ሐሳባችሁ ከፍ ካለ ደግሞ እስከ 3 ደቂቃ ብቻ ነው የምንሰጣችሁ። ከዛ በኋላ ደግሞ ወደ ቀጣይ እንሄዳለን። ሁስኒ ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እዚህ ጋር ያለው ሰው በአጠቃላይ ያው መቼም የአብሬት ጉዳይ አሳስቦት ነው የተገኘው። የመጀመሪያው የኛ ቅሬታ ቀላል ቅሬታ አይደለም። ማለት ይሄ ቀለል ተደርጎ የሚመለሱ ቅሬታዎች አይደሉም። የመጀመሪያው እና ዋነኛው ትልቁ የመንሃጅ ጥያቄ ነው። የመንሃጅ ስንል አይሚን አቂዳ ይኖራል፣ ተሰውፍ ይኖራል፣ ሱሉክ ይኖራል፣ ጠሪቃ ይኖራል። እያንዳንዱ መንሃጆች ከዚህ ግንባታ ጋር ተያይዞ ከበፊት ሲንሸራሸር የመጣ ነገር ነው። ማለት ዛሬ አብሬት ስለ ተነካ ብቻ ሳይሆን ከድሮ ጀምሮ የአብሬት መንገድ ሲቀጠልበት የነበረው ከአዲስ አበባ ጀምሮ ከጠቅላይ ቢሮ ጀምሮ ማለት ነው። ዋና ዋና የሚባሉት 3ቱ ናቸው። ጠቅላይ ቢሮ አለ፣ ወሊሶ የአባባ መስጊድ አለ፣ ከዛ አብሬት አለ። አብሬት እንደ ዋና ሆኖ ማለት ነው። የመንሃጅ ጥያቄ ነው የመጀመሪያው። ሁለተኛ የቅርስ ጥያቄ ነው። ትልልቅ ጥያቄዎች ናቸው ማለት ነው። እንደዚህ እንደ ቀልድ የሚታዩ አይደሉም። ሁለቱ ጥያቄዎች ሲጠየቁ የመንሃጁ ጥያቄ ለምን መጣ ተብሎ ሲመጣ ከድሮ ሲንሸራሸር የመጣ ጥያቄ ነው። ከመቼ? ከጠቅላይ ቢሮ ጀምሮ፣ ከጉዳዮች ጀምሮ፣ ከወሊሶ ጀምሮ። ወሊሶ ላይ የአባባ መስጂድ ሲነጠቅ ማን ከጀርባ እንደነበረ ኮሚቴዎች፣ ኢማሞች፣ ምኖች ሁሉም ግልጽ በሆነ ቋንቋ በማያሻማ መልኩ ተናግሯል። ወሊሶ ላይ ማን እንዳስነጠቀው ማለት ነው። ምንም ይሄ መደባበቅ የሚፈልግ ነገር አይደለም። ከጀርባ ያሉትን ሰዎች ማለት ነው እስቲል መመለስም የሚችሉ ሰዎች መሆናቸውን እናምናለን። ይሄ የመንሃጅ ጥያቄ ቀላል ጥያቄ አይደለም። ይሄ ሱፊዩ ማህበረሰብ ከመጀመሪያው ጀምሮ ሙሪዱም ተነሳስቶ እኛ ከፍተኛ ጥረት አድርገን ነበረ። ባይዘዌ ልክ ሲጀመር የመጀመሪያ የሰማነው ዛፉ በመቆረጥ ነው። ሰይድ ሙስሚር አሉ የሰይዲ ቤተሰብ ቢሆኑም በቤተሰብነት ሳይሆን የሄዱት ቅርስ አይጥፋ በሚለው ነበር የሄዱት። እዛ ሄደው ቀበሌ በሄዱበት ውጪ ያን ጉዳይ ለማስፈጸም በሄዱበት ጥለው ነው የጠበቋቸው። ለውይይትም ምንም አይነት መድረክ እያዘጋጁ አይደለም ነው።
በመጀመሪያ ይሄንን ነገር ሲጀመር ሱፊዩንም አካቶ ውይይት ማድረግ የነበረበት ሰሪው ነው። አሁን ይሄ ሁሉ ከተጮኸ በኋላ መሆንም አልነበረበትም እንደ ሐቅ ከሆነ ማለት ነው። መጀመሪያ መሆን የነበረበት ሰሪው አካል ሁሉንም ሰው ጠርቶ ሙሪዱን ጠርቶ በክብር ነው ማለት ይመለከተኛል የአብሬት ጉዳይ ያለን ሰው በሙሉ ጠርቶ ሊያወያይ ግዴታው ነበረ። አሁን ግን እየተደረገ ያለው የችኮላና የውስጥ ለውስጥ የጥድፊያ ነገር ነው። በቃ ቶሎ እኛ እዚህ ጋር አይቀር ሳይጥፋ ዛፉ አይቆረጥ እያልን ባይዘው ከጀመሩትም በኋላ ደውለን ለማስቆም ሞክረናል። ይሄ ነገር አይጥፋ እያልን ምንም ባልመሰለው ሁኔታ ነው የቆረጡት። አሁን ቅርስን የመጠበቅ ፍላጎት እንዳለው ሰው አክት ቢደረግም ምንም ሊሰሙን ፍቃደኛ አልነበሩም። በጣም ለብዙ ሰው ተደውሏል ከመቆረጡ በፊት ሲጀመር በጣም ብዙ ሰው ተደውሏል። ሰይድ ሙስሚር ምናምን ቤተሰብ ተነስቶ እዛ እንዲሄድ የተደረገው ከመቆረጡ በፊት እዛም ደርሰዋል። ለመከላከል ቢጥሩም አልተፈለገም። ለምን? የተበሩክ ሚኒንግ እኛ ያልደረስንበት ነገር አለ ወይ? የመጀመሪያው ትልቁ ጥያቄ። ስለተበሩክ ምንድን ነው ያላቸው ሐሳብ? ቀለል ያለ መልስ አንፈልግም ማለት ነው። አይ ይሄ በቤተሰብ ጉዳይ አንገባም ምናምን የሚሉ መልሶች አጥጋቢ አይደሉም። ልክ እንደ ሱፊ አይ መንሃጁ አይነካም፣ ልማቱ እንትኑ ይሄ ቅርሶቹ አይነኩም፣ ውጪ ላይ ይሰሩ። አሁን የመጀመሪያ ጥያቄ የነበረው እኛ ውጪ ለምን አይሰራም ነው። ዙሪያው አብሬት በጣም ጠባብ የሆነ ከተማ አይደለም። ማንኛውም ሰው መውሊድ የሄደ ሰው ማወቅ የሚችለው ነገር ነው። ገባህ አይደለ? ውጪ ለምን አልሰሩትም? የመጀመሪያው ጥያቄ ነው። ቀላል መልስ ደግሞ አንፈልግም። ሁለተኛ ከጀርባ የነበሩ ሰዎች እኛ ሸክ አለብን በጣም ስም መጥቀስ ካስፈለገ እነ ኑረዲን ደሊል ሱፊያው በሙሉ ያውቃቸዋል። ማለት ከሙፍቲ ጋር በነበረው ኬዝ በእያንዳንዱ መንገዳቸው ሰው ያውቃቸዋል። ሁስኒ ወይ ስሚ ስም ማንሳቱን ተውትና ስጋት ያለባችሁን ሰዎች ገሌ ስጋት አለ የሚለው ስም ባይነሳ ጥሩ ነው። ስጋታችሁን እሺ መርሐባ። አይ ስም አያውቀውም ብዬ ነው አወያዩ ለምንድን ነው ስም ለማንሳት የፈለኩት? ለምንድን ነው አወያዩ ካላወቀው ምናልባት እዚህ ጋርም የሚሰሙ ሰዎች ካላወቁት እንዲያውቁት በሚል ነው እንጂ ሌላ ምንም አይነት ነገር የለም። መንሃጁ እንደተጠበቀ ከእንደዚህ አይነት ሰዎች ይሄ ፕሮጀክት ከራቀ እኛ ምንም ዋነኛው ጥያቄ ሐረሙ አይነካ ነው። ውጪ እንሰራለን ካለ እኮ ሀያ ሰላም አለይኩም እኛም ማዋጣት እንጀምራለን። ሁሉም ሰው አብሬት ይመለከተኛል የሚል ሰው መድረሳም ሆነ ማንኛውም ነገር እንስራ የሚል ሰው ውጪ ላይ እኛ ፍቃደኞች ነን። አሁን ጥያቄያችን ሐረሙ ለምን ተነካ? በዛ ላይ ይሄ ሁሉ ሰው እየለፋበት እየተለመኑ በጣም ብዙ ሰው ሄዶ እየተደዋወለ እዛ ድረስ እየተደወለ በቃ መቆረጡ ብቻ ወሳኝ የሆነበት መንገድ ለምን ተፈጠረ? የመንሃጁ ከዛ ይሄ ነገር እኛ ከቀጠለ ይሄ ማለትም የመሰራቱ ሁኔታ ከቀጠለ በእነዚህ ሰዎች ከቀጠለ እኛ የምናስበው ምንድነው? ወደፊት አሁን የሆኑ ወደ ሲሚሲ መጠጋት ምናምን ተጀምሯል። ወደ ሲሚሲ መጠጋት ጀምሯል። ይሄ ግን በእኛ ግፊት መሆን አልነበረበትም። መጀመሪያ አቂዳው የተስተካከለ አካሄድ መሄድ ነበረበት። እነዚህ ሸክ ላይ ያሉ ሰዎች ከጀርባ ያሉ ሰዎች መርተውት ብዙ መሄድ አልነበረበትም። መጀመሪያ ከመሰራቱ በፊት ሁሉም ሰው እርግጠኛ የሆነ ነገር መሆን ነበረበት ነው የሚለው ጥያቄያችን። እነ ስሚዝም ሆነ ሌሎቻችሁ ስትመልሱ አይ ከሌ ብሏል የሚል አይደለም። ኮንክሪት የሆነ መረጃ ነው የምፈልገው። በዚህ መልኩ እንዲቀጥል ቀጣይ ሀሳብ ካለኝ አቀርባለሁ። ሌሎቹ ይጨምሩበት። አንድ ደቂቃ ከ5 ሰከንድ ፈጅቷል። በዚህ ላይ ደቂቃው እስኪያልቅ ድረስ መጨመር የሚፈልግ ሰው ጥያቄው መጨመር የሚፈልግ ሰው ከሌላ ጥያቄ ያለው ሰው ካለ መርሐባ። እኔ የተወሰነ ጥያቄ ነበረኝ። ያው እኛ ሞርሊ አሁን እዚህ ለመነጋገርም ደፍሮም ለመናገር ያበቃን ነገር ምናባዊ ነገር ወይም ማይታይ በሀሳብ ያለ ነገር አይደለም። ፊት ለፊት የሚታይና ግልጽ የወጡ ነገራቶች ነው እንድንነጋገር ወደ ሚዲያም ብቅ እንድንል ያስገደዱ። ተሰውፍ ላይ አህለሱና ወልጀማዓ ላይ ሱፊይ ላይ ተበሩክ በጣም ትልቅ ቦታ የሚሰጠው ነገር ነው። የተበሩክ መጥፋት የጀመረው በቅርብ እንግዲህ እንደምናውቀው ከ18ኛው ክፍለ ዘመን ጀምሮ በዋሃብይ አመጣጥ ነው።
ሁሉ ነገር አሸብርቆና አብድቶ እናያለን በሚል መዲና ላይ የሰሃቦችንም ቤት ምንም ሲያፈራርሱ አይተናል። እና ይሄ መጤ ነገር ነው። ተበሩክ ማለት ኢላሂ የሆነ ከአላህ የሆነ በረካ ያረፈበት ጸጋ ያረፈበት ቦታ ማለት ነው። ትልቅ ትርጉምና ትልቅ ቦታ እንደ ሱፊ የሚሰጠው ነገር ነው። እንደ ቀልድ የሚታይ ነገር አይደለም። ያቺ የተቆረጠችው ዛፍ ኢማም አልአውሊያ ከዳና ሲመጡ አብሬድ የሚባል ቦታ ሄደህ አብራ ብለዋቸው አብሬት በጊዜው መሰረተ ልማቶች ስላልነበሩ እዛ ዛፍ ላይ ነው ያረፉት። ሲያስቀሩም የነበረው እዛ ዛፍ ውስጥ ነው። ሲያሰግዱም የነበረው መሰረተ ልማቶች ተሟልተው ወደ መስጊድ እስኪገባ ድረስ ያቺ ዛፍ ስር ነው። አባባም አህመድ ኢብኑ ሳሊህ መጥተው ኸሊፋዬ ናቸው፣ ይሄ ሰውዬ ከኔ በፊትም የነበሩት የቃድርዮች ኸሊፋ ነው፣ ከኔ በኋላም የሚመጡት ኸሊፋ ነው ብለው እዛ ጋ ነው ስሩን ቀብተው የሰጧቸው። እና ያቺ ዛፍ ታሪካችን ናት። እንግዳ እኔ መጀመሪያ አብሬት ይዤ ስገባ ያቺን ዛፍ ነበር ማሳየው። ከአህመድ ኢብኑ ሳሊህ ጋር አባባ ቃል ኪዳን የተጋቡበት ቦታ ነው። ኢማም አልአውሊያ የሚሰግዱበት የነበረ ቦታ ነው። ግንባራቸው ብቻ አፈር ነክታለች ብለን በልብሳችን እናሸው ነበር። ሰው ያው በጊዜው አለማወቅ ነው ወይ? አንደኛ ነገር አካታችነት እውነት አለ ወይ? ይሄ ስራ ላይ ለምሳሌ አካታችነት የሚባለው ፍራንካችን ብቻ ነው የሚፈለገው? የሰው ፍራንክ ነው በፍራንክ ነው ማካተት ወይስ ከግንባታው ከመጀመሩ በፊት የቱ ጋር ይረፍ፣ ቦታውን እንዴት ይምሰል፣ ሙሪዱ ተሳትፎበታል ወይ? እውነት በዚህ ዙሪያ የት አካባቢ ንግግር ወይስ የራሳቸውን ሰው ከሌ 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 የሚባል ሊቃወማቸው የማይችል ሰው ነው ተጠርቶ የተደረገው ወይስ እንዴት ነው ምክክሩ? ወይስ እኛ እንትን የምንለው ሰው ሙሪዱ የሚመካከረው ፍራንክ ላይ ብቻ ሲሆን ነው? ለምን የቱ ጋር ያርፋል የሚለው ነገር ላይ ውይይት አልተካሄደበትም። የተበሩክ ነገር እንዲህ ዝም ብሎ የሚገነደስ ነገር ነው። ደው ሀድራ ውስጥ ለምሳሌ አሁን ሌላ ቦታ እነ ቃሲም ታጁዲንን እስማኤል አንድ የሚታርቅ እንደናንተ እየረጠተ ነው እስማኤል እና ነው አሁን ለምሳሌ እነ ቃሲም ታጁዲን እኔ ከልጅነት ጀምሮ የመጣ ህልሜ ነው እዛ ጋር መድረሳ ማቋቋም የአባቴ ሀድራ ላይ ብለው ያው ተጀምሯል። ዩኒቨርሲቲ ከጎኑ ሌላ መሬት ገዝተው ጨምረው ነው እየተሰራ ያለው። ሀድራው ሐታ ሊፈርስ እንኳን ደርሶ ድጋፍ የተደረገለት ነው ያለው። ከእንደገና ጫሌ ላይ ሌላም ቦታም ሲታይ ጫሌ ላይ እንደውም ገንቢ ሁሉ እንዳይገባ ተብሎ ደረሳን ሁሉ አሰልጥነው ግንበኛ አድርገዋል። የሐረሙ ስርዓት እንዲጠበቅ ሐረሙን የሚያውቅ ሰው እንዲሆን ውስጥ ያለው ሲገነባም ነው የምላቸው። ከሐረሙ ውጪ ተገንብቶ ነው የምላቸው። አሁን ይሄ ነገር ከሐረሙ ውጪ የተተከለች 10 ዓመት የሆናት የሎሚ ዛፍ እንኳን የሸሆቹ ተበሩክ አልፋበታለች ተብሎ ምን ያህል ብጥበጣ እንደተደረሰ በዛች ዛፍ በጣም የቅርብ ጊዜ ታሪክ ነው። አሁን እየተባልን ያለ ነው ያቺ ዛፍ አባባ ትቆረጥ ብለዋል። 1 ሜትር ማለት 1 እርምጃ ነው። 1 እርምጃ ላይ መስጊድ ይሰራ ማለት ዛፏ ትቆረጥ ማለት ነው። ይሄ ነገ አባባ ተበሩክን አይደግፉም ነበር። ይኸው የአባታቸው ተበሩክ ያረፈበትንም ዛፍ ይሸርከት ተቆርጦ ይጣል ብለዋል የሚል ትውልድ አይፈጥርም ወይ? ይሄ ጥያቄ ነው። እኔ ከቅሬታ አቅራቢ እንግዲህ ጥያቄዎችን ሰምተናል። አሁን ደግሞ ቅሬታ የቀረበባቸው ሰዎች ደግሞ እስቲ ምላሻቸውን እንሰማለን። ማምዬ እድል ይሰጠኝ። 2 ደቂቃም ቢሆን ፍቃድ ነው አይደል? መርሃባ ደቂቃው ገና ነው። አሁን 4 ሰዓት ከ10 ነው። መርሃባ ቢስሚላህ። ወንድሞቼ እንደገለጹት እኔም ውስጥ የሚሰማኝ እንደ አብሬት ማለት ነው። አብሬት ማለት ያው አንድ ቦታ አለ አብሬት የሚባል ቦታ፣ ሁለተኛ ደግሞ ውስጡ የሚሰሩ ስራዎች አሉ ማለት ነው። አብሬት ላይ ተርቲቡ፣ ካሪኩለሙ፣ አውራዱ፣ ዚክሩ፣ አመታዊ ተርቲቡ፣ ሳምንታዊ ተርቲቡ፣ ወራዊ ተርቲቡ እያለ ውስጡ ላይ የሚሰሩ ስራዎች። ስለዚህ አብሬትን አብሬት ያደረገው አንደኛ ቦታ ነው።
ትላልቆቹ ያረፉበት ቦታ ስለሆነ ማለት ነው። ሁለተኛው ደግሞ ውስጡ ላይ የሚሰሩ ስራዎች ናቸው እና አብሬት ልማትን በተመለከተ አልহামዱሊላህ የሁሉም ፍላጎት ነው። አው እንደተባለው መውሊድ ስንገባ ሁላችንም የሚያስጨንቀን ጉዳይ ነው። ብዙ ሰው የሚያወራው ጉዳይ ነው። አብሬት መውሊድ የገባው ሰው ጥሩ ሽንት ቤት አግኝቶ ጥሩ ውዱ ማድረጊያ አግኝቶ መኪና ማቆሚያ አግኝቶ መውሊድ የገባው ሰው ደግሞ ተጠሎ አይተናል። እኛ አብሬት ስንገባ ዝናብ ሲኖር በጣም በሚያስቸግር መልክ ሴቶቹ ራሱ ያሳዝናሉ። እዛ ጭቃ ላይ እንደዛ እያሸቁ እንደዛ ያባባ ፍቅር ይዘው ግን ጭቃው አፈሩ ሰው ተቸግሮ ሲገባ በዚህ ዘመን ያሳስባል። መንገድ ያስፈልገዋል። አብሬት ከመዞሪያው ጀምሮ እስከ ሐሪማው ድረስ ከአብሬት ጀምሮ እስከ ቁባ ድረስ የሴቶች እክትላጥ እንዳይኖር ማመቻቸት ይሄ ሁላችንም የሚያሳስበን ጉዳይ ነው። ልማቱ ላይ ችግር የለብንም። ስለዚህ አሁን ዋና ችግሩ ምንድነው? ይሄ ቀሪ ነው የተነሳበት ምክንያትና ሰበብ ልማት ተብሎ ሲገባ ልማቱ የተጀመረበት መንገድ ስህተት ነው። አንደኛ ቅርሱን የጠበቀ አይደለም፣ ታሪካዊነቱን የጠበቀ አይደለም። ዲዛይኑንም ስናይ ደግሞ ለአብሬት ልኩንና የአብሬትን አብሬት ሐሪማ ማለት በጣም ትልቅ ቦታ እንደ ሰባት ቤት አንድ እንደ ጉራጌ እንደ ደቡብ እንደ ሀበሻ እንደ ዓለም ለተሰውፉ ለአህሉ ሱና ወልጀማዓ ከሚታዩ ትላልቅ ቦታዎች አንዱ ነው። ይሄን የመሰለ ቦታ ዝም ብሎ ገብቶ ዝም ብሎ አፍርሶ ያልሆነ ነገር ማስቀመጡ አግባብ አይደለም። በሚገባው ልክ ይሰራ። አብሬት በሚገባው ልክ ደግሞ ሲሰራ ቅርጹን ታሪካዊነቱን በማፈርስ መልክ ይሁን። ቀድምም እንዳሉት ስለ ዛፍ እኛውን ተራ ዛፍ ስለሆነ አይደለም ዛፉን ልናመልከው ወይም ልንገዛው አይደለም፣ ወይም አንዳንድ ሰዎች እንደሚሉት ቂቤ ልንቀባው አይደለም። ግን ይሄ ዛፍ ታሪክ አለው፣ ይሄ ዛፍ አثር አለው፣ ይሄ ዛፍ ከትላልቅ ሰዎች ጋር ግንኙነት አለው። ሸሪዓ ምና ከሆነ ቁርአኑ እንኳን አላህ Subhanahu Wa Ta'ala ሰይደል ኸልቅ በይዓ ያደረጉበት ቃል ኪዳን ከሰሃቦች ያደረጉበትን ተحت الشجرة ብሎ በክብር ለምን ቦታዋ ማለት ነው አልሙባረከ የተባረከች ዛፍ ብሎ አላህ Subhanahu Wa Ta'ala ቁርአን ላይ ያቺን ዛፍ ለምን ሰይደል ኸልቅ ሐቢቡላህ ሰይዱን ናስ እዛ ዛፍ ስር ሆነው ከሰሃቦች ጋር ቃል ኪዳን ስለገቡበት እስከ ዛሬ ድረስ እንቀራታለን። እስከ ኢላ የውመል ቂያማ ይህ ዛፍ እየተነሳ እየቀራን ዛፏን ስም ራሱ ሸጀራ ብለን ስንቀራ ሐሰናት አጅር እያገኘን እንኖርባታለን። ከዛም አልፎ እናንተ አይታችኋል ሰይደል ኸልቅ ገና ነብይ ከመሆናቸው በፊት ወደ ሻም ለንግድ በሄዱበት የተጠለሉበት ዛፍ እስካሁን ድረስ ተጠብቆ አሁን እንደውም የዚያራ ቦታ ሆኖ ትላልቅ መሻይኾች ይሄ ምስጢር የሚሰማቸው ሰዎች የዚህን ምስጢር የሚያውቁ ሰዎች እየሄዱ ይህን ቦታ ይዘይራሉ። ጆርዳን ላይ ሶሪያ ላይ ይህ ዛፍ ይገኛል። ስለዚህ በረካን በተመለከተ ይህ ግልጽ የሆነ ነገር ነው። ስለዚህ አብሬትም ሲገነባ ከመሻይኾቻችን ጋር ከአባባ ጋር ከታሪኩ ጋር ግንኙነት ያለባቸው በረካ ያለባቸው ቦታዎች ወይም እቃዎች ወይም ደግሞ ስፍራዎች አይነኩ። ከዛ ውስጥ አንዱ ምንድነው ሲባል አብሬት ቦታ ስንል አብሬት ዋናው ሐረሙ ነው። የትም ብትሄዱ የመሻይኾች ሐረም ይባላል። ሐረም ማለት የጣሃራ ቦታ ነው። መሻይኾች የረገጡበት ደረሳዎቹ የረገጡበት ትላልቅ ዑለማዎች የተማሩበት ያ ቦታ ጣሃራ ይባላል። ስለዚህ አብሬት ይታወቃል። ሐረሙ የት ነው ሲባል ጫማ አውጥተን ስንገባ ያለው ሜዳ ሚናራው ያለበትና መስጊዱ ያለበት ኸልዋዎቹ ዙሪያ ያለበት በሙሉ ሐረም ይባላል። ያብሬት ይሄ ሐረም ታሪካዊ ነው። ይሄ ሐረም ቅርስ ነው። ይሄ ሐረም ለታሪክ መቀመጥ አለበት። ብናለማውም እናልመው፣ ስናለማ ግን ይሄን በማይቀይር መልክ ይሁንልን ጥያቄ ነው። ይሄን በማይቀይር እናልማ ማሻአላ እናሳምረው። ግን አሁን ዲዛይኑን ስናይ አሁን ግንባታው የተጀመረበት መንገድ ስናይ ሐረሙን አፍርሶ ጠርጎ ድንጋይ ልናስቀምጥ ነው፣ መስጊድ ልናስቀምጥ ነው። በሐቂቃው አብሬት መስጊድ አይደለም ያጣው፣ መሰረታዊ ልማቶች አሉ፣ እነሱን እናስቀድም። ሐረሙን ግን ሳናጠፋ በረካነቱን ቅርሱን ሳናጠፋ ቅርጹን ታሪካዊነቱን ሳናጠፋ እናልማው።
እናልማው፣ የበረካ ነገሮችም አይፍረስብን። መስጊዱን ለመስራት ሲባል ብዙ ነገር ልናጠፋ ነው እያልን ነውና ግንባታውን በተመለከተ ይሄ ነው ጥያቄያችን። ግንባታውን በተመለከተ ከግንባታው በስተጀርባ ደግሞ ግንባታውን ሊገነቡ የገቡና መንገዱን እናስቀጥላለን ብለው ቦታውን ሊያስተዳድሩ የገቡ ሰዎች ላይ ሸክ አለብን፣ ጥርጣሬ አለብን፣ ፍራቻ አለብን። ለምንድነው ይሄ ሸክ የመጣው? ለምንድነው ይሄ ፍራቻ የመጣው? አብሬትን ከማልማት በፊት የነበሩ ሂደቶች ከጠቅላይ ቢሮ ጀምሮ፣ ጠቅላይ ቢሮም ልክ እንደ አብሬት የሚታይ ቦታ ነው፣ የበረካ ቦታ ነው፣ አባባ የረገጡት ቦታ ነው፣ የኖሩበት ቦታ ነው። አባባን ለመዘየር ትላልቅ መሻይኾች የገቡበት ቦታ ነው። ስንት አውራድ ዚክር የተባለበት ቦታ ነው። አዲስ አበባ ላይ ቁጥር 2 የተባለ አብሬት ነው ጠቅላይ ቢሮ። ይሄ ቦታ ዝም ብሎ ነው የፈረሰው። ዝም ብሎ ነው የፈረሰው። ምንም መሽራ ሳይደረግ፣ ምንም ውይይት ሳይደረግ። ለምን ፈረሰ? የተሰጠው መልስ አጥጋቢ አይደለም። ይኸው በማስረጃ የአም ሼክ የዳለቲ ሼክ መስጊድ አልፈረሰም፣ ተጠብቆ ቅርሱ ተጠብቋል። የሐጅ ሙዘሚል ሙዘይን መስጊድ የወለኔው ማለት ነው ተክለ ሃይማኖት አካባቢ አልፈረሰም። እኛ እኮ ከጠቅላይ ቢሮ ጀምሮ የጠየቅነው ጥያቄ አልተመለሰልንም። ከዛ በኋላ ደግሞ ኪታባቸውም ዝም ብሎ ሲበረዝ ስንጠይቅ ተቃጥሏል ምናምን። ማን ያስበረዘው? ያስበረዘው ሰው ነው እኮ ከፊት ለፊት አብሬትን እመራለሁ፣ አብሬትን አስተዳድራለሁ ፕሮጀክቱን አውጥቶ የገባው እኮ የአባባን ኪታብ በማን አለኝበት ዝም ብሎ ያስበረዘው ሰው ነው። እነዚህ ሰዎች ኸውፍ አለን፣ ሸክ አለን። እነዚህ ሰዎች ይጽዱልን። እነዚህ ሰዎች አለመኖራቸውን ደግሞ ትክክለኛ የሆነ መልስና ማስረጃ ይሰጠን። ከዛ በኋላ ደግሞ ልማቱም ሆነ ማስተዳደሩም ሆነ ደግሞ አካታች አልሆነም። ሁሉንም ያማከለ አይደለም፣ ሙሪዱንም ቤተሰቡንም። ይሄ ያለመሆኑ ደግሞ ያስፈራናል። ምን ያስፈራናል? ወደፊት የፊትና ቦታ፣ የጭቅጭቅ ቦታ፣ የጥል ቦታ ያረጋዋል። ካሁኑ መፍትሄ እንስጠው፣ ካሁኑ እልባት እንስጠው። አብሬት የተከበረ የተወደደ ትልቅ ቦታ ነውና የጭቅጭቅ የፊትና የማንም መጣያ ቦታ እንዳይሆን ትክክለኛ መፍትሄ ሰጠን፣ ሁሉንም አካታች የሆነ ሁሉንም ሰብሳቢ የሆነ ቦታውንም ደግሞ ትክክለኛ አባባን መንገድ ያስቀጥላሉ፣ ይመሩልናል፣ ሙሪዱንም ይወክላሉ፣ ቤተሰቡንም ይወክላሉ የተባሉ ሰዎች ይመረጡና እነሱ ይምሩልን። ጥያቄያችን ይሄ ነው፣ መሰረታዊ ጥያቄያችን። እነዚህ መሰረታዊ ጥያቄያችን አልተመለሰም። ኸውፋችንም አልጸዳም፣ ሸካችንም አልጸዳም። ስለዚህ ሐረሙ መነካት የለበት። መስጊድ ከተፈለገ ብዙ ቦታዎች መሰራት ይቻላል። ከዛም በፊት ደግሞ የሚቀድሙ ልማቶች አሉ፣ መሰረታዊ ልማቶች። እነሱን እናስቀድም፣ እንስራ። ሐረሙ ግን አይነካብን። ግን እናልማው ሐረሙንም እናልማው መልክና የበረካ ቦታዎችን በማጠፋ መልኩ እናድርገው። ሀታ ኸልዋ ስንል እኮ እነዚህ የምታያቸው ኸልዋዎች አብሬት እንግዲህ ከ1000 በላይ ነው ኸልዋ ያለው። እያንዳንዱ ኸልዋ ላይ እኮ አጂላ ዑለማ አጥቂያ አውሊያ የሚቀመጡበት ቦታ ነበረ ኢልም ለመማር። ረመዳን ላይ ደግሞ ኸልዋ ገብተው ትላልቅ ከየሀገሩ ማለት ነው ከየክፍለ ሀገሩ መጥተው በጣም ትላልቅ በኢማን በተቅዋ በዊላያ ትላልቅ ደረጃ የደረሱ እዛች ኸልዋ ላይ ስንት ኢባዳ ተሰርቷል፣ ስንት አዝካር ተዘክሯል፣ ስንት ዒልም ተቀርቶበታል። እነዚህም ኸልዋዎቹ ቢሆኑ ቅርሳቸው በረካነታቸው ሳይነኩ ማልማት ይቻላል፣ ማስተካከል ይቻላል። ሐረሙንም ሳንነካው ቅርሱንና በረካነቱን በጠበቀ መልክ ማልማት ይቻላል። ስለዚህ ልማትን በተመለከተ ጥያቄ አለን። ልማቱ ዲዛይኑ ላይ ደስተኞች አይደለንም እያልን ነው። ሁለተኛ ደግሞ ከፊት ለፊት ሆኖ ልማቱንም ሆነ ቦታውንም ለማስተዳደር የገቡ ሰዎች ላይ ሸክ አለን። የመጀመሪያው ሸክ አቂዳቸው ላይ፣ ሁለተኛው ሸክ ደግሞ አካታች አይደሉም፣ ሁሉንም አካታች አይደሉም። ነገ በእነሱ ሰበብ አብሬትም የጭቅጭቅ የፊትና ቦታ ይሆናል። ያ እንዳይሆን ይህንን ካሁኑ ልባት እናድርግለት ነው። ወላሁ አለም። መርሃባ። እሺ ደቂቃ ካልኩት በላይ ነው የተጠቀማችሁት። ስለዚህ መላሾቹም ይህን ቅሬታ የቀረበባቸውን ሰዎች ተመሳሳይ ደቂቃ ነው የምሰጣችሁ። አሁን 4:20 ሆኗል። ስለዚህ ኡስታዝ ሀቢብ 10 ደቂቃ ተጠቅመዋል።
ከዛ በፊት ደግሞ 2 ደቂቃ 3 ደቂቃ 13 ደቂቃ ስለዚህ ለቅሬታ ለቀረበባቸው ሰዎች 13 ደቂቃ እሰጣለሁ። እስማኤል እሺ ከዛ በፊት እዚህ ጋር የሚገቡ ሰዎችን ታስገባልኛለህ? አንዴ ይቅርታ። በሁሉም በኩል ግን ኑሬን ታወርደዋለህ። ማስገባ ስለሆነ ኑሬን ታወርደዋለህ። ኑሬን አውርደው። አስገባው፣ ሁስኒን አስገባው። የለም ሁስኒ ጋስተላክ ኑሬን አውርደው አስወጣው። ይቅርታ ከይቅርታ ጋር ኑሬ እሺ አፉ በለን። ሌላ ሰው ልናስገባ ስለሆነ እና ሙከረም የሚባል አለ አስገባው። ሙከረም የለም ገስት ላይ የለም። ኦኬ እሺ ሲልክልህ እያየህ ታስገባለህ። አሁን ለጠየቁት ጥያቄ አሚን ያባቱ ልጅ ያው እያንዳንዱን ጥያቄ ሰምተሃል፣ የሁሉም ስጋት። ስለዚህ መልስ ካቱጭ በእናትሽ አንቺ አሚን ያባቱ ልጅ በመጀመሪያ መርሃባ ልቀጥል። ሁላችሁም እንትን ታብታብ እያደረጋችሁ 13 ደቂቃ አላችሁ። በ13 ደቂቃ ውስጥ የጠየቁት ጥያቄዎች አሉ። የጠየቁት ጥያቄዎች 3-4 ጥያቄዎች ናቸው። ከፈለጋችሁ እናስታውሳችኋለን። በመሀል ይዣችኋለሁ። መርሃባ ቀጥሉ። ልቀጥል እኔ ከ23 ያው 4 ሰዓት ከ23 ነው። ቀጥሉ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ ማሜ በጣም እናመሰግናለን። እንደዚህ አይነት መወያያ መድረክ ስለፈጠርክልን እናመሰግናለን። ያው በየቦታው ተከፋፍሎ ከማውራትና እንትን ከማለት ተቀራርቦ ማውራቱ የተሻለ ነው የሚሆነው። ያው ባለፈው ሳምንቶችም ሌላም ውይይቶች ነበሩ፣ ሌላ ቤቶች ላይ እየሰማን እያዳመጥን ነበር። ስለዚህ ያው አንዳንድ ውዥንብሮች ይነሳሉ፣ የተነሱ ፍራቻዎች አሉ። ፍራቻዎች ለምን መጡ አይባልም፣ ትክክል ናቸው። ነገር ግን ያው አንዳንድ ትክክል ያልሆኑ ነገር ከመረጃ ማነስም ሊሆን ይችላል፣ ቀረብ ብሎ ካለመጠየቅም ሊሆን ይችላል። ከብዙ አንግል ትክክል ያልሆኑ ነገሮች ሲነሱ ይታያል። ስለዚህ ጥያቄዎችን ለመመለስ ያህል በመጀመሪያ የተነሱ ጥያቄዎች አንደኛ የወሊሶ ጉዳይ ነው፣ የወሊሶ መስጊድ ጉዳይ ላይ። ሁለተኛ ያው ዋናው ጥያቄ የአብሬት የዝግባ ጉዳይ ነው። ዝግባው ለምን ተቆረጠ? አንደኛ። ሁለተኛ ቦታ እያለ ለምንድን ነው እዚህ ጋር መሰራት ያስፈለገው? እንዲሁም ደግሞ እዚህ ሊሰሩ የገቡ ሰዎች መንሃጃቸው ትክክል አይደለም፣ እነሱ ላይ ስጋት አለን ነው። ሌላው ጥያቄ የጠቅላይ ቢሮ ጉዳይ ነው። እነዚህን አንድ ባንድ እንያቸውና ቀጣይ ጥያቄዎችም ካሉ ወደ እነዛ እንሄዳለን። ከወሊሶ ጥያቄ ሲጀምር በመጀመሪያ ደረጃ ወሊሶ መስጂድ ያው አባባ ነው፣ አባባ ያሰሩት መስጂድ ነው። ከዛ ደግሞ ትንሽ ወደኋላ መለስ ብለን ስናየው ወሊሶ መስጂድ አሁን ባለው ቅርጽ ላይ በመጀመሪያ ደረጃ እንዲሰራ ያደረገው ማን ነው? መስጊዱ ሲገነባ ማን ያስገነባው? የቤተሰብ ኺላፉ እንዳለ ሆኖ ማለት ነው። እና መጀመሪያ መስጂዱ ሲሰራ ያሰሩት ያው እነ ሰይድ ፋቲህ ናቸው፣ ይታወቃል። ይሄ በፋይናንስ ደረጃ ምናልባት እዛ ያሉ ኮሚቴዎችንም ቀረብ ብላችሁ ብታዩ በትክክል የሚመልሱላችሁ ይመስለኛል። ከዛ በኋላ ያው የተፈጠረው ምንድነው? ተሰርቶ የተወሰነ 1-2 ፍሎር ሲቀረው ይመስለኛል፣ የመጨረሻው ፍሎር ሲቀር ይመስለኛል ቆሟል። አንጨርስ በሚለው አጠገቡ ሌላ ቦታ ስለነበረ እሱ ይወሰድብናል በሚል ኮሚቴዎቹ መሹር አድርገው ያው
ይሄኛው አይለቅ በሚል ተተወ። ከተተወ በኋላ 3 ዓመት ቁጭ ብሏል ምንም ሳይሰራ ማለት ነው። ያው በመጨረሻም ቢሆን ፊኒሺንጉን ያስጨረሱትም ያው እነዚሁ የቤተሰብ አባላቶች ናቸው፣ የአባባ ቤተሰቦች ናቸው። ሲያስተዳድር የነበረው በኮሚቴ ነው የሚተዳደረው። ኢማም ነበረው። ሙሉ የአባባ ተርቲብ ይደረጋል። የኢስናይን የመገርገቢያ የተለያዩ ተርቲቦች ይደረጉ ነበር። ከዚህ በፊት ኢህአዴግ ላይ እያለም እንደዚህ አይነት ሙከራዎች ነበሩ። የዋሃቢያ ሙከራ ነበረ። እንደዚህ አይነት ሙከራዎችም ሲቆሙ የነበሩት በማን ነው? መሰረታዊ ጥያቄ ነው ይሄ። ከዛ በመቀጠል ያው ለውጥ መምጣት ሲጀምር ያው የዋሃቢያ እንቅስቃሴ በአገር አቀፍ ደረጃ ያለ ነው። ብዙ መስጂዶች ይነጠቃሉ፣ ብዙ እንቅስቃሴዎች አሉ። ማሜ ያው አንተም ታውቃለህ፣ አዲስ አበባ ጀማ ላይም ብዙ እንቅስቃሴ ታደርጋለህ፣ መስጂዶች ላይ የሚደረጉ ነገሮችንም ታውቃለህ። ስለዚህ ያው ኦሮሚያ ላይ ያለው የወሊሶ አካባቢ ያለው የዋሃቢ እንቅስቃሴ ሰፋ ብሎ ወሊሶ መስጂድ ላይ ትኩረት ተሰጥቶት ተሰርቶበታል። ከዛ ምንድነው የተፈጠረው? መስጂዱ መጨረሻ አካባቢ ማን ነው ያው የሚነሳው ቀጥታ ከጉዳዩ ጋር የሚገናኘውን ነገር ለማንሳት ወሊሶ መስጂድ ካሰሩ በኋላ እነ ሰይድ ፋቲህ ሌሎችም አሉ ባለሀብቶች ካሰሩ በኋላ ምንድነው የሆነው? በቃ ካሁን በኋላ አትምጡብን ማለት የኮሚቴው ዋና ሰብሳቢ ካሁን በኋላ አትምጡብን የሚል ነገር ከነ ሰይድ ፋቲህ ጋር ያው አንዳንድ ነገር ተነጋግረው እንዳይመጡ እንትን ብለዋቸዋል። ያው እኛ ቀጥታ ከነሱ የሰማነው መረጃ ነው የምነግራችሁ። ከዛ በኋላ ይሄ ማን ነው እዛ ኮሚቴዎቹ የነበሩት እዚህ አሁን ሀያተል ቁሉብም ላይ ያየናቸው ነበር። ፓወር ሲበዛ የዋሃቢያ ፓወር ሲበዛ ጥያቄ አቀርበዋል እነ ሰይድ ፋቲህ። ከዛ በኋላ ደግሞ ሰይዲም ጋር ሄደው ከሰይዲም ጋር ተነጋግረው ሰይዲን ይዘው መጅሊስ ሄደዋል። ፓወሮች ሲበዙ ጥንካሬ እንትን ሲመጣ ያው ሰይዲን ይዘው ኢብራሂም ቱፋ ጋር ሄደዋል። ከኢብራሂም ቱፋ ጋር ተነጋግረዋል። ሰይዲ ደብዳቤ እንዲጻፍላቸውም ተብሏል በሰዓቱ ማለት ነው። ነገር ግን ምንድነው ያለው ጉዳይ የነ ሰይዲና ያው የሁለቱ ሰይዲዎች የቀደመ ታሪክ ይታወቃል። የቤተሰብ ኺላፍ አለ። በዚህ መሃል ጥያቄ አቀርበዋል እነ ሰይድ ፋቲህ መጅሊሱ ላይ ናዚርነት ለኛ ነው የሚገባው የሚል ነገር ጥያቄ አቀርበዋል። ስለዚህ ያው በዚህ መሃል ላይ ሲሆን ለማንም ደብዳቤ ሳይጻፍ በመሃል ቀርቶ በመሃል ያው የዋሃቢያ እንቅስቃሴ ሰፍቶ ዋሃቢዮቹ ተቆጣጥረውታል። እዚህ ጉዳይ ላይ ግን የማንም እጅ እንደሌለበት ያው መታወቅ አለበት። የቤተሰቡ የኺላፍና የእንትን የሽኩቻ ጉዳይ ነው የነበረው። ስለዚህ ያው የቤተሰብ ጉዳይ ነው፣ ይሄ የቤተሰቡ ጉዳይ ነው አንደኛ። ሁለተኛ ደግሞ የዋሃቢያ መስጂድ ዋሃቢያ የሚነጥቀው ወሊሶ ላይ ብቻ አይደለም፣ ሁሉም ቦታ ላይ እየነጠቀ ነው። ብዙ መስጂዶች የግል ወቅፍ የተደረጉ መስጂዶች የናዚር መስጂዶቹ ላይ የተነጠቁ ነው ያሉ። ሁለተኛ ይሄ ጉዳይ 5 ዓመት ያለፈ ጉዳይ ነው ማለት 5 ወይ 4 ዓመት ምናምን አካባቢ ነው። እቺ ጉዳይ ለምን መመዘዝ አስፈለጋት አሁን? ሁለተኛ የወሊሶን ጉዳይ የሚያነሱ ሰዎች ወሊሶ ሲነጠቅ ምን አድርገዋል? ወሊሶን ለማስመለስ በሰዓቱ ምን ተደርጓል? በሰይዲ በኩል የነበረውን እንቅስቃሴ እናውቃለን። ከዛ በኋላ ወሊሶ እንዳይነጠቅ አካባቢው ላይ ፓወር አለ፣ ብዙ ነገር አለ፣ ብዙ እንቅስቃሴ አለ። ምን ተደርጓል? ምን አድርገዋል? ሁለተኛ እቺን ካርድ መምዘዝ ለምንድን ነው የፈለጉት? አሁን ከአብሬት ጋር እያይዘው ኑረዲን ደሊል ነው የሚሉት። የኑረዲንን ጉዳይ ስለመመጣበት ወደ ሌላው ርዕስ ልግባ። ሁለተኛው የጠቅላይ ቢሮ ጉዳይ ነው። የጠቅላይ ቢሮ ጉዳይ አሁን እውነት እነሱ በሚሉት ልክ ነው ወይ? ጠቅላይ ቢሮ ዝም ብሎ በአንድ ሌሊት የፈረሰ ነገር ነው? በአንድ ሌሊት የፈረሰ ነገር አይደለም። ጠቅላይ ቢሮ ሰፈሩን አልሙ ተብለው ከተነገራቸው 4 ዓመት ነው ክርክር የተደረገበት እንዳይፈርስ ማለት ነው። ይኸው በሀያት አሉ አይደል የጠቅላይ ቢሮ ሰዎች። ባይዛዌ በጠቅላይ ቢሮ ጉዳይ ላይ የሚወስኑ የተወሰኑ የአባባ ልጆች ናቸው። ምናልባት ይመስለኛል የዲጊቲ ልጆች ናቸው። ከመንግስት ተደጋጋሚ ማስጠንቀቂያዎች ይመጡ ነበር። መጨረሻ ላይ ምንድነው የመጣላቸው? ቦታ ቅያሪ ይሰጣችሁ፣
ይሄንን ቦታ ልቀቁ ማልማት ካልቻላችሁ የሚል ነገር ነው የመጣባቸው። ይሄንን አስገዳጅ ጉዳይ መጥቶባቸው በአስገዳጅነት እንደውም ወደ ውሳኔ ደርሶ ሌላ ባለስልጣን አግዟቸው ምናምን ነው እንዲመለስ ራሱ የተደረገው ማለት ነው። ይሄ ጉዳይ አይታወቅም ወይ? ሳይታወቅ ቀርቶ ነው ወይ ይሄ ጉዳይ እንደ ፕሮፓጋንዳ እየተነዛበት ያለው? የጠቅላይ ቢሮ ጉዳይ ይሄ ነው ምላሹ። በግዳጅ በመንግስት ግዳጅ የተነሳ ነገር ነው። ምናልባት ደብዳቤው እጄ ላይ የለም። እጄ ላይ ከገባ መንግስት የጻፈላቸው ደብዳቤ በአጭር ቀን ውስጥ ወደ ልማት እንዲገቡ የጻፈላቸው ደብዳቤ የዛ ሰዓት የነበረውን የውሳኔ ጉዳይ ሌሎችም አሁን ሰይዲዎችም አሉ አይደል? የአባባ ልጆች በሀያት አሉ እኮ አልሞቱም። ቀረብ ብሎ መጠየቅ ይቻላል። ጠቅላይ ቢሮ ላይ የሆነው ይሄ ነው እንጂ ይሄ ከእንትን ጋር ቅርስ ከመናድ ጋር የአባባን ቤት ከማፍረስ ጋር ምናምን የሚገናኝ ጉዳይ አይደለም። ሌላም እኮ ቤቶች አሏቸው። አባባ ፓስተር አላቸው፣ ብዙ ቦታ እኮ አላቸው። ግን ሁሉም የአባባ ልጆች ሁሉም ቤቶች ላይ ይወስናሉ ማለት አይደለም። የተወሰኑ የአባባ ልጆች እዛ ቤት ላይ የሚወስኑ መብት ያላቸው አሉ። የዛን ጊዜ አስገዳጅ ጉዳይ ገጥሟቸው ያላቸውን ንብረት ሽጠው ጥሪታቸውን ሽጠው የአባባን መሬት አናስነካም በሚል እሳቤ ማለት ነው። ስቲል የአንድ ምናልባት ሙሽሪክ ካፊር የሆነ ሰው ይሄ የአብሬ ሼኽን ቤት እኔ መጠጥ ቤት ካላረኩት እያለ እየዛተባቸው እንደነበረ ጭምር ያንን ነገር ከማዳን አንፃር የአባባን ቦታ ከመጠበቅ አንፃር ፎቅ ሰርተን አንዱን ለቤተሰብ አንዱን ደግሞ ለሀድራውን እንተዋለን፣ የአባባ ቦታ መጥፋት የለበትም ከሚል አንፃር አይተውት በዚህ ልክ እንደሄዱ ያው ቤተሰቦችም አሉ። ሀቅ የፈለገ ሰው ሲቲዎች አሉ በዚህ ጉዳይ ላይ የወሰኑ ሰዎች ሄዶ መጠየቅ ይችላል። ያለው ሀቅ በጠቅላይ ቢሮ ጉዳይ ይሄ ነው። ሶስተኛው የአብሬት ሀረም ጉዳይ ነው። የሀረም ጉዳይ ለምንድን ነው ቦታ እያለ እዚህ ጋር መስራት የተፈለገው? ባይዛዌ ብዙ ጊዜ ነው ይሄ ምን ውይይት አልተደረገበትም ምናምን የሚባል ነገር አይደለም። አምና ጀምሮ ውይይት ሲደረግበት የነበረ ጉዳይ ነው። ሁለተኛ አምና መውሊድ ላይ የመጡ ትልልቅ ዑለሞች ተጠርተው በስነ ስርዓት ቁጭ ብለው ተወያይተዋል። በዚህ ጉዳይ ላይ ማለት ነው በደንብ ተወያይተዋል። ሁለተኛ በቦታ ጉዳይ ረጅም ጊዜ ቢያንስ ከ3 እና ከ4 ጊዜ በላይ አብሬት ተወርዶ ጭቅጭቆች ተነስተዋል። እዚህ ጋር ይሰራ በጣም ረጅም ክርክሮች ነበሩ። ብዙ ሰው ያውቃል። ምናልባት ሽማግሌ ትልልቅ ሙሪዶችን ትልልቅ ዑለሞችን አብሬት አካባቢ ያለን ሰው ሄዳችሁ ብትጠይቁ ይሄን ጉዳይ ያውቃል። ለምንድን ነው እዚህ ጋር የተመረጠው ስንል ይኸው የአባባ ልጅ አሉ ሰይድ ኑሩ እኔ ለራሴ ነው የተነገረኝ ያሉት። ከዚህ ገባው 1 ሜትር ከ20 አካባቢ ነው። አባባ አምጥተው እንትን ምንድነው ኢንጂነር አምጥተው የዛ ጊዜ እዚህ ጋር ችካል መተው ነው ያሳዩኝ አሉ። እሳቸው ብቻ አይደሉም፣ ሌላም ከፈለጋችሁ ሻሂድ ከፈለጋችሁ ማምጣት ይችላሉ፣ ብዙ ሽማግሌዎች አሉ ብለዋል። ለምንድን ነው ቀርቦ መጠየቅ ያልተቻለው? እነሱ ቀርቦ መጠየቅ የማይችሏቸው ሰዎች ናቸው ወይስ እነሱ የሉም? ይሄ ቀረብ ብላችሁ መጠየቅ ትችላላችሁ። የአባባ ፍላጎት ነው ለማለት ነው ይሄንን እየተናገርኩ ያለሁት። ከዛ አንፃር በጣም ሙግቶች ነበሩ። አይ እዚህ ጋር አይነሳ እና ደግሞ ዝግባው የተቆረጠው 1 ሜትር ከ20 ማለት በጣም ቅርብ ነው። በመውሊድም በማንኛውም ሰዓት ስራ የሚሰራው ሰው ላይ ሊወድቅ ይችላል፣ ይሄ ሰው ሊያጠፋ ይችላል በሚል በዛ ክርክር የተነሳበትና ብዙ ሙግት ተደርጎበት ውሳኔ የተሰጠው ጉዳይ ነው። በዛ ምክንያት ነው። ከዛ በተረፈ ኑረዲንን ሽፋን ተደርጎ አሁን እዚህ ፕሮጀክት ላይ ኑረዲን አለ ወይ? በፍጹም የለም። አሁን እነዚህ የሚነሱ ነገሮችን እነዚህ የምታነሱ ወንድሞቻችን በደንብ ቀረብ ብላችሁ እዩት። ኑረዲን ቤተሰብ ነው፣ የታወቀ ነው። የአባባን ልጅ ነው የሚያገባው። ቤተሰባዊ ጉዳይ ላይ ሊገኝ ይችላል። አዩብም እኮ ቤተሰብ ነው። አሊያሚንም እኮ ቤተሰብ ነው። ከቤተሰብ ጋር ምንም አይነት ግንኙነት አታደርግም፣ የትም አትታይም ልትለው አትችልም። ግን ፕሮጀክቶቹ ላይ አለ ወይ? ይኸው ምናልባት የሚመለከታቸው አንዳንድ አካላቶች ጋር ንግግሮች አሉ። ጉዳዩንም እንዲያጠኑት ወደ እነሱ አቀርበናል።
ቀረብ ብላችሁ እዩት ብለን ወደ እነሱ አስጠግተናል። ይዩት፣ እነሱ በደንብ ይዩት። ማለት ሱፊያው ጋር ተሰሚነት ያላቸው ለምሳሌ እንደ ነጃሺ ማህበር የመሰለ እንደ ክቡር አምባሳደር የመሰለ እንደዚህ አይነት ነገሮችን እንዲያዩ እነሱም ቀረብ ብለው ይዩት በደንብ። እስቲ ምንድነው እውን እንደተባለው ወሃብያ አለ ወይ? ስለዚህ በዚህ ጉዳይ ላይ በቦታ ጉዳይ ላይ ያለው እውነታ ደግሞ ይሄ ነው። በመንሃጅ ጉዳይ ደግሞ እኔ ሌላ ማቅረብ የምፈልገው ምንድነው እስከ ዛሬ ይሄ ሁሉ አመት ይሄ ሁሉ ደረሰ ይቀራል አብሬት ላይ ከ100 እስከ 200 የሚሆን አለ። በጣም አናሳ ከሆነ 150 200 ደረሶች ይኖራሉ። ለነዚህ ደረሶች ቀለብ የሚያስገባው ማን ነው? እንደሌላ ቦታ ጡለባ ማን ነው? ቀሪያ ወጥተው ነው የሚመገቡት ወይስ የት ነው የሚመገቡት? ማን ነው የኔ ደረሳ ቀለብ እያስገባ ያለው? እነዚህ ሰዎች አይደሉ? እነዚህ ሰዎች ወሃብያ ከሆኑ ለምንድን ነው ለደረሳ ቀለብ የሚያስገቡት? ረመዳን ያ ሁሉ ኺድማ የሚሰራው ማን ነው? እቺን ጥያቄም በዛው አያይዛችሁ እዩዋት። ረመዳን እኮ የረመዳን ኺድማዎች በሙሉ የሚሸፈነው በዚህ ቤተሰብ ነው። የቤተሰብ ደጋፊ አይደለንም፣ ግን ሐቁን ማየት ያስፈልጋል። ሁለተኛ ተቀራርቦ ማየት ነው። ሚዲያ ላይ ምናምን እንደዚህ እንትን በማለት እኮ አይደለም። በጣም የራቁ ሰዎች አይደሉም። ይሄ የሐቅ ጉዳይ ነው፣ አባባ ጉዳይ ነው አይደል? ሰበር ብለህ ገብተህ መሟገት፣ መጠየቅ፣ ችግሮች ካሉ መጋፈጥ ነው እንጂ ይሄን ያህል ውጪ ሆኖ ሚዲያ ላይ ብዙ ነገሮችን በመስራት የሚመጣ ለውጥ አለ ብዬ አላምንም። አሁንም የሚያቀራረቡ ነገሮች ላይ እየሰራን ተቀራርቦ መስራትን ጥሩ መፍትሄ ነው ብዬ አምናለሁ። ሰዓት ወሰድኩኝ፣ ይቅርታ፣ ጨርሻለሁ። ማሜ አርገዋል ይመስለኛል። ማሜ ሚውት አርገዋል። ድምጽህ እየተሰማን አይደለም። መርሐባ አፉ በልዩት መረስቻለሁ። አሁን ጥያቄ ያቀረበውንም ጥያቄውንም እንዲሁም መላሹንም ሰምተናል። ጥያቄ ጠየቀውም እንዲሁም ደግሞ መላሹም ደግሞ አንድ ሆነው አሁን ብዙ ደቂቃ ለቅቅ ያለሁኝ ለቅሬታ አቅራቢውም እንዲሁም ለጥያቄ መላሹም ኖርማል ሀሳባቸው ሙሉ ለሙሉ ይጨርሱ ብዬ በዝምታ አሳልፌዋለሁ። ግን አሁን ምን እናደርጋለን? ጠያቂው ቅሬታ አቅራቢውም እንዲሁም መላሹም ደግሞ አሁን በተነሱ ሀሳቦች እንዲሁም በተመለሱ መልሶች እና በተነሱ ጥያቄዎች ላይ በመረጃ ለማውራት ያህል ሁለቱ ኒውታቸውን አንስተው ይወያያሉ። በመሀል ስሜታዊነት ወይም አግባብ የሌለው ነገር ካየን እኔም ሆንኩኝ እስማኤል ጣልቃ እንገባለን። ሁለታችሁም ኒውታችሁን አውጡና ሁለታችሁም ባነሳችሁት በመልሱም ላይ በጥያቄውም ላይ በስነ ስርዓት በአግባቡ ስሜታዊነት ሳይቀድማችሁ እንደተወያዩ ተወላችኋለሁ። ግን አንዳንድ ሰው ምረጡ፣ ሁለታችሁም አንዳንድ ሰው ምረጡ። ከዛ በፊት እዚህ አንድ ይቅርታ፣ ሰይድ ያሚንን አስገባቸው። ሰይድ ያሚን ገስት እና ኦሱን አስገባው። ኦሱ ገስት ላክ። ኡስማን ሰይድ ማን ያልከኝ? ሰይድ ያሚን አሚን ኦሱ ቱቱ ሚል ሀውት ማለት ነው። ሰይድ ያሚንና ኦሱ ቱቱ ሚል ገስት ላኩ። ሰይድ ያሚን አርሂቡ ኦሱን ትገባ። አሰላሙ አለይኩም፣ እንዴት ናችሁ? ወአለይኩም ሰላም። ማነው ሌላ ሰው? እሺ፣ አብዛኛውን ሰዓት አዳምጥና ወደ በኋላ ነው ሳምሰት አሚን አንድ ሰው ኦሱን ማስገባታችን ማ ኦሱ በቃ መርሐባ ስራ ጀምር። አንዳንድ ታይም መርሐባ የገቡ ሰዎች ማን እኔ ስለማላቃቸው እዚህም ጋር ያሉ ሰዎች ስለማያውቋቸው
ያው ከዚህ ቀደም ውይይቱን የጀመሩ ሰዎች አሉ። በመሀል ስለገቡ ማንና ቅሬታ ሰሚ ቅሬታ አቅራቢ ነው ወይስ ከቅሬታ ቅሬታ የቀረበበት ሰው ነው የሚለውን እንስማቸው። ኦስማንና እሱና ያን ማለት እዚህ ቅሬታ መቀራረብ በሚል ባትያዘው ማሜ ሁሉም ሀሳቡን ሊገልጽ ነው የተሻለ ሀሳብ ለማቅረብ ነው። እኔ እንትኑን ማለት ሰበብ ምናልባት ሁሲ አሚን የአባቱ ልጅ ካነሳው ጥያቄ አንፃር እናንተ ምን መልሱታል? ለሱ የምትጠይቁት ጥያቄ እሱን ለመናገር ነበር። ኦኬ አንዲ እስኪ ያስገባሃቸው ሰዎችን መጀመሪያ እንወቃቸው። ከዛ በኋላ ደግሞ ቅድም እንዳልኩ በደቂቃ ደቂቃ ሰፊ ደቂቃ ይሰጣችሁና አንድ ለአንድ በጥያቄና በመላሽ በኩል ውይይት ይደረጋል። አንድ ለአንድ ሰፊ ደቂቃ ተሰጥቶት ማለት ነው። ወላኪን ግን አሁን የገቡ ሰዎች ሀሳብ አላቸው ወይስ መላሽ ናቸው ወይስ ምንድን ናቸው? እነሱ እንዲሳተፉ ስለገቡ መላሽም ናቸው ሀሳብ የሚሰጡ ነው። በዚህ ጉዳይ ላይ በጣም የሚመለከታቸው ሰዎች ስለሆኑ ማለት ነው። መርሃባ። ስለዚህ ወይ ከማን ጋር የነሱን ወደ ኋላ አድርገውና መጀመሪያ ያወራነውን አፎን እኔም እንደዛ ነው ሀሳቤ። ምክንያቱም በመሀል ሀሳብ እንዳይጋጭብን መጀመሪያ የመለሰው እና ከዛ እዚህ ጋር የጠየቀው ሰው አንድ ለአንድ ደቂቃ ሰጥቻቸው አንድ ለአንድ ይወያዩ። ከዛ ቀጣይ ደግሞ ያልተወያዩት ደግሞ አንድ ለአንድ ይወያያሉ። ተከተል እንደዛ መርሃባ። ስለዚህ ከጥያቄው በኩል እኔ ነኝ የጀመርኩት ጥያቄውን፣ ከዛ ሃይከር ይቀጥላል፣ ከዛ ኡስታዝ ሀቢብ ይቀጥላል። እንደዚህ ይሻላል። መርሃባ። ስንት ሰው ነው በእናንተ እዚህ ገስት ላይ የተቀመጠው? 3 ሰው ሀሳብ አቅርቧል። እኔ አቅርብ ያለው ሃይከር ሀ ሚለው አቅርቧል፣ ኡስታዝ ሀቢብ አቅርቧል። እሱ የሶስት ሰው ወክሎ እሱ የሶስታችንንም መልሷል። ስለዚህ አሁን አንድ ለአንድ ነው ውይይቱ ስለጀመርክ እሱም አሚንም ያወርደውና ከዛ ደቂቃ ሰጣችኋለሁ። ስንት ደቂቃ ማለት እናንተ ደቂቃ ይሄን ያክል ደቂቃ ሰጠን በዚህ ደቂቃ ውስጥ እንትን እንላለን በሉኝ። 10 ደቂቃ 15 ደቂቃ 20 ደቂቃ ባክ ኤንድ ፎርዝ ከሆነ ደቂቃ የሚያስፈልገው አይመስለኝም። ባክ ኤንድ ፎርዝ ከሆነ እንጠይቃለን። እሱ ካልሆነ ደግሞ በጠየቀው ጥያቄ ላይ እኛ ስናነሳ ደቂቃ ይሰጥና እንዳለው አይ በመሃል አላለ አይ ልክ አይደለም በመረጃ ስለሆነ ነው። ምክንያቱም ተጠያቂም ጠያቂ ደቂቃ ሰጥቼው ከሆነ ይመልሳል፣ ጠይቃላችሁ ይመልሳል ነው። ግን ትክክል በመረጃ ለማውራት እንዲመች ሙስሊሙም ግልጽ እንዲሆንለት እዚህ ጋር ያለውም ሰው ግልጽ እንዲሆንለት ሁለታችሁ እየተመላለሳችሁ አይ ይሄ መረጃ አለ ይሄ ነገር አለ እየተባባላችሁ ማውራት ስላለባችሁ ነው በግልጽ ማለት ነው። ስለዚህ ደቂቃ የሚያስፈልገው ለሁለታችሁም በጋራ ነው እንጂ ለብቻ ከምንይዝ በጋራ ይሻላል። እሺ መርሐባ። እኔ ልጀምርና ከዛ እነ ሃይከርና ሀቢብ ያልተመለሰላቸው ጥያቄ ካለ እነሱ ደግሞ ይጠይቁታል። መጀመሪያ ከአሚኔ ጋር ማምዬ ደቂቃው እኛ የምንጠይቀውን የምንያዘውን ያክል እናውራና ለሚመልሰውም አካል የያዝነውን ያክል ትሰጣለህ። ያው ስለማይታወቅ ነው። ክፍት አድርገውና እንጠይቅ። እሺ አንድ ለአንድ በቃ ከናጋ አሁን ሁስኒ ጀምር። እኔ ልጀምርና ጋራ ይወያዩ። እሱም ያው ኒቱን ያውጣ፣ አንተም ማውጣ፣ ሌሎቻችሁ ኒታችሁን ዝጉ፣ ኒት አድርጉ። ሁለቱ ብቻ ይወያዩ። አሁን 4:44 ነው 20 ጉዳይ ማለት ነው። ስለዚህ ተወያዩ። እናንተ መግባባት ላይ ለመድረስ 20 ደቂቃ 25 ደቂቃ 30 ደቂቃ እሰጣችኋለሁ። 30 ደቂቃ ሙሉ መጠቀም ትችላላችሁ። አሁን ከ45 ነው። እሺ ቢስሚላህ። እኔ ያው እዚህ ጋር ብዙ ሰው አለ፣ 100 ምናምን ሰው አለ፣ ወደ 120 ሰው እየተጠጋ ነው። ሁሉም ሰው እኛ የጠየቅነው ጥያቄና መልሱን አዳምጦታል ብዬ አስባለሁ። ከመልሱ ወሚና ጃኢቢህ የተረዳሁት ነገር እሱ በራሱ አፍ የወሊ ሰው ጉዳይ የተድበሰበሰበትን ምክንያት በራሱ አፍ ገልጿል። ለምሳሌ ምን አለ? ሰይዲ እዛ ባሉበት ደብዳቤ ሊጻፍ ሲል ሰይድ ፋቲህ የቤተሰብ ጠብ ነበርና ሰይድ ፋቲህ የይገባኛል ጥያቄ አንስተው ለሁለቱም እንዳይጻፍ ሆነ።
የሚል መልስ መልሷል። ይሄንን ሲመልስ እኔ በራሴ ማለት አስቦበት አይደለም ወይ የመለሰው የሚለውን ጥያቄ መጠየቅ ፈልጋለሁ። ለምን ሰይድ ፋቲ የጠየቁበት እዛ ጋር ዋሃብያ ነው የተባለው። እንግዲህ እሺ እናውራና ዋሃብያ የሚባል ቡድን 100 ወሊሶን ሊወስድ ነው በሚል እስከ 3 ቅጥቅጥ የሚደርሱ ሰዎች ተነስተው መጥተው ከሰይዲ ጋር አይ መስጊዳችን ከሚወሰድ አድኑልን ብለው መጅሊስ ሲገቡ የይገባኛል ጥያቄ ጠይቆ ደብዳቤ እንዳይጻፍ አደረገ የሚለው መልስ ራሱ ማምኖበት ነው ወይስ እንዴት ነው? ምን አይነት አገባብ ነው የተገባው እዚህ ጋር? መስጊዱ ለመወሰዱ ደብዳቤው ቢጻፍ የመትረፍ ቻንስ ነበረውና መስጊዱ ለመወሰዱ ቀጥተኛ ተጠያቂ ነው ያደረገው ልጁ ራሱ ማለት ነው። አሁን የመለሰልኝ አፎን ስለማላውቀው ነው ልጁ ያልኩት አሚኔ ማለት ነው። አቋረጥኩ። አሉሻ ቢገባ ከታች አስገቡት እያሉ ነበር። አቋሙ መሀል ላይ ሆኖ ጥሩ ማግባባት ሊችል ስለሚችል ምናልባት አሉሻን ቢገባ መርሃብ አስገባልኝ። ግን መጀመሪያ የተጀመረ ስላለ ብዬ ነው አፉ ወዲ አይደለም ማንና ዲዩቲ ያደርጋል እሱ መግባት ጥሩ ነው። ያስገባል፣ ችግር የለም። አሊ ግን አውራ ጥያቄዎቹን እዛው መልስ። ማን ያላችሁ? ስሙ ማን ነው? አሉሻን ያላችሁ? አሉሻን ያላችሁ? አሉሻን የማውቀው በኒው ነው። በኒው ነው። በኒው የት አለክ? አሉሻ ገስተላት አልተሳትኩም ማለት ትክክል ነህ። መርሃባ። እሺ አሉሻዬ ኒውታርክ የሁለቱን ውይይት ሌሎቻችሁ እንደታዛቢ እሺ። ሁለቱ ያው አሚን ያባቱ ሁለታችሁ እኮ እኔ ሐሳቤ ግልጽ ነው መሰለኝ። የወሊሶ ጉዳይን አንስቶ ነበር እንደ መልስ ለመመለስ በዛ ያንን በሚመልስበት ሰዓት ራሱ የሰይዲ ደብዳቤ ሊጻፍ ሲል ይገባኛል ጥያቄ በመጠየቁ ለሁለቱም አልተጻፈም የሚል መልስ ሰጥቶኛል። ይሄ እኮ አንተ እየመለስክልን ያለው አዎ ሰይድ ፋቲ ናቸው ያፈረሱት እያልከን ነው። እኛ ስም አልጠራንም። እንደውም እየጠራን የነበረው ከዋሃብያ ጋር ግንኙነት አላቸው የምንላቸውን ሰዎች ነበር ስንጠራ የነበረው። አንተ ግን እያልከን ያለው እንደውም እነሱ ሳይሆኑ ሰይድ ፋቲ በቤተሰብ ጉዳይ ባለው መቃቀር የይገባኛል ጥያቄ ጠይቀው ነው የተወሰደው እያልከን ነው። በዚህ መልኩ ነው ወይ አንተ የምታምነው? ድምጼ ይሰማል እንዴ? እኔ ልመልስልህ ነው። ሰይድ አሚን ይሰማል። ሁስኒ ሁለታችሁ ብቻ ናችሁ የምትወያዩት። በቃ ሁለታችሁ ብቻ 30 ደቂቃ ሰጥቻችሁ። አንተ ስትመልስልኝ አሚኔ ስትመልስልኝ ምን አልከኝ መሰለህ? እኛ ሸክ አለብን። ከዛ ሲደወል አንተ ሰይድ ፋቲን ብቻ ነው የጠቀስከው። በአጋጣሚ እዛ ነበሩ ደብዳቤው ሊጻፍ እየጠበቁ የመጡት ያው ለሁለት ነው ከኑረዲን ጋር አብረው ነው። ግን አንተ እያልከን ያለው የሰይድ ፋቲ የይገባኛል ጥያቄ ነው የወሊሶን ያስወሰደው እያልከን ነው። ሰይድ ፋቲ ይሄንን ኃላፊነት ይወስዳሉ ወይ ነው እያልኩ ያለሁት። የመጀመሪያው ጥያቄ ይሄን መልስልኝና ቀጣይ በመለስካቸው ደግሞ እናወራለን። መርሐባ። ምናልባት አንተ ነጥለህ መሰለኝ ያወጣኸው። እኔ መጀመሪያም ጀምሮ ታሪኩን እያነሳሁልህ ነበረ። የወሊሶን ጉዳይን ታሪክ እየነገርኩህ ነበር። መስጂዱን ያሰሩት ሰይድ ፋቲህ ናቸው። እዚህ ጋር ደግሞ ሰይድ ፋቲህና ሰይዲ ያው እንደምናውቀው ጸብ አላቸው። ስለዚህ እነሱ በሰሙበት በሰዓቱ ሰይዲ ሲሰሙ የሰሙት ነገር ምንድነው? ለነ ሰይዲ ሊሰጥ እንደሆነ ነው። መጅሊስ ሄደው ለነ ሰይዲ ሊሰጥ እንደሆነ ነው ያላቸው ኢንፎርሜሽን ማለት ነው። ስለዚህ ከዚህ ኢንፎርሜሽን አንፃር ሰይዲ ይሄ መስጂድ የሚገባው ለነ ሰይዲ ሳይሆን ለኛ ነው፣ ምክንያቱም መስጂዱን የገነባ ነው እኛ ነን የሚል ጥያቄ አቀርበዋል። ይሄ ከራሳቸው አፍ የሰማሁት ነው። አዎ አቀርበዋል። ተሳስቼ አይደለም፣ ቅድም አምልጦኝ አይደለም የተናገርኩት። ማለት ስለዚህ ያሰሩትም ሰይድ ፋቲ ናቸው ያስወሰዱትም ሰይድ ፋቲ ናቸው ነው። ኖ አሁን እኮ አንተ እያልክ ያለኸው ይሄ አሁን ፖለቲካዊ ውይይት አይደለም። እኔም እንደዚህ አይደለም እያልክ ያለው ለዋሃብያ ፖለቲካ ምንም አይሰራልንም። የአብሬት ጉዳይ ነው፣ ያስማማናል። አሚን
ፎርዋርድ እንዲሆን ነው። ገባ? ጉዳዩ አሁን የቤተሰብ አንተ ክርክር ስትለኝ እንደዛ የሁለቱ ጸብ ነው አንተ እንጂ ስትለኝ እንደዛ ሰይዲ ከሚወስዱት ወሃቢዮች ይውሰዱት የሚል አንደምታ አለው ንግግርህና አይደለም ያላቸውን ኢንፎርሜሽን እየነገርኩ ነው። እነ ሰይዲ ያላቸው ኢንፎርሜሽን ከቤተሰብ አንጻር ነው፣ ከወሃቢያ አንጻር አይደለም የተሰጣቸው ኢንፎርሜሽን። እያወራ ያለሁት ስለ ሰይዲዎች ነው፣ ስለ ሰይድ ኒቅባስ እና ስለ ሰይድ ፋቲህ ነው። የሁለቱ መጀመሪያ ጸብ አለ እንደምናውቀው ማለት ነው። ስለዚህ ሰዓቱ ላይ የደረሳቸው ኢንፎርሜሽን ምንድነው? ሰይድ ፋቲህ የደረሳቸው ኢንፎርሜሽን ያው የወሊሶ መስጂድ መጀመሪያም ከሸምሱ ጋር እንትን ነበር፣ ሰጣ ገባዎች ነበሩ። ስለዚህ ሰይዲን ያው እንዳትመጡም የሚል ነገር ብዙ ነገሮች አሉ፣ በዛይ ቮይሶች አሉ፣ ብዙ ነገሮች አሉ። በዚህም በኩል መረጃዎች ሊኖሩ ይችላል። የወሊሶን ጉዳይ ያስወሰደው የቤተሰብ ያለህ ጉዳይ ነው። የእልህ ይሄ የነበረው እንትን ነው ሽኩቻ ነው እንጂ ይሄ ለወሃቢያ ይሰጥ የሚል ነገር የወሃቢያ አጀንዳ እንዳለ መጀመሪያ ላይ ኢንፎርሜሽን የላቸውም። ኢንፎርሜሽናቸው የወሊሶ መስጂድ ለነ ሰይዲ እንደሚሰጥ ነው። ለነ ሰይዲ የሚሰጥ ከሆነ እኛም ሀቅ አለን። ምክንያቱም መስጂዱን የአባታችን መስጂድ ነው፣ ሰርተናል። ያው እልሁም እንትኑ ምናምን እንዳለ ሆኖ ማለት ነው። ገብቶኛል። እልሁን እኮ አንተን ተረድቻለሁ እኮ ሀቢቢ ተረድቻለሁ። ግን ይሄን ብቻ ሰምተው ነው የመጡት ብለኸኝ ዘንኋት የሁለቱም ደብዳቤ ሳይሰጥ ሲቀር ማንጋ ሊገባ እንደሚችል በጣም ነጭ የሆነ ክሊር የሆነ ነገር እንደሆነ እየታወቀ ለምን ይሄ ሆነ ነው አሁን የመጀመሪያ። እኛም እኮ እያልን ያለ ነው ደውለዋል ኮሚቴዎቹም ሀያተል ቁልብ ላይ አይቼዋለሁ ብለሃል። ሙሉ መረጃው የምታየው ከሆነ የታሰሩት የተደበደ ብዙ ረጅም ፕሮሰስ መጥቷል። ሰይድ ፋቲ አሰርተውታል ብለህናል። እሱን ያው በቤተሰብ የሚጠይቅ ይሆናል። አሰርተውታል እንዳልከን ደግሞ እዚች ጋር እዛ ወሊሶ የነበሩ ጀማዎች አህባቦች ተሰባስበው መጥተው እዚች ጋር ሰይድን ይዘው ሲሄዱ ሰይድ ፋቲ የደረሳቸው ሊወሰድ መሆኑን አልሰሙም ሳይሆን ማለት የነበረብህ ማለት ሰምቷል ሁሉም ማለት ነው። ሰይድን ማን ይዟቸው ሄደ? ኮሚቴውና በፊት የነበረው ኮሚቴ ነው። እዚች ጋር በእልህም አለ ብለኸኛል። ስለ እልሁ እኔ ምንም አንተም እኔም አይመለከተንም የቤተሰብ ጉዳይ። ምናልባት አንተ ቤተሰብ ከሆንክ ይመለከተኛል ካልክ ሊመለከትህ ይችላል። አንተ ግን አሁን ቀጥታ ፖለቲካዊ ወሬ አይደለም። እኔ ምን አግረ ማን ሊወስደው እንደሚችል ግልጽ ነው። እኔ እየነገርኩ ያለው በነበረበት ጉዳይ ነው የምልህ እኮ ግልጽ የሚሆነው ላንተ ነው እኮ ሁስኒ፣ ግልጽ የሚሆነው ላንተ ነው። ለምን መሰለህ? እነሱ ይኸውልህ መጀመሪያ እነ ሰይድ ፋቲህ እኮ ከኮሚቴዎች ጋር ግንኙነት ከዛ በፊት የነበረው እንትን ተቋርጧል። የተቋረጠው በምን ምክንያት ተቋርጧል? እስቲ እሱንም ቀረብ ብላችሁ አጣሩ። ምክንያቱም እሱን እኮ እኔ ተረድቻለሁ ከሀቢቢ ለማፋጠጥ አይደለም እኔ እያወራሁ ያለሁት ወላሂ ግልጽ እንዲሆንለት ነው፣ ለሁሉም ሰው ግልጽ እንዲሆንለት ነው። አንተ እያልከኝ ያለኸው ሰይዲ ደብዳቤ ሊጻፍላቸው ሲል እነ ሰይድ ፋቲ የይገባኛል ጥያቄ በመጠየቃቸው ይሄ ደብዳቤ አልወጣም ከመጅሊስ። እልሁን የቤተሰቡ ጠቡን ምናምን ተወው። ልክ ደብዳቤው ሲቀር ማን እንደሚወስደው ግልጽ አይደለም ወይ? ግልጽ እኮ ነው፣ ወሰዱት እኮ ግልጽ። አሁንም ቢሆን እያልን ያለ ነው ወሊሶ ጉዳይ ተወስዷል። ማን እያስተዳደረ እንደሆነ ግልጽ ነው። ይሄ ደግሞ በማን ጠያቂነት እንደሆነ እንደውም ፉል ከራሳቸውን የሰማሁት ብለሃል። ከራሳቸው የሆነ መልስ ሰጥተህናል። ይሄንን አንተ የራስህን መልስ ሰጥተሃል። እኔ ጥያቄን ጠይቄያለሁ። ወደ ቀጣዩ መሄድ እችላለሁ። ለምን አሁን ይሄ መጨቃጨቅ እንዳይሆንብን ነው። እኔ ግልጽ እንዲሆንልህ ነው፣ ላንተም ጭምር ማለት ነው። ላንተም ጭምር ባይጠይቁ ደብዳቤው ተሰጥቶ ማንም ጋር አይገባም ነበር እኮ። እዚህ ጋር አሁን እንትኑ ልንገርህ አንድ ጊዜ እቺን እንጨርሳትና እየጨረስናት እንሂድ አይሻልም እኮ? እኔ እንድንጨርሰው እኮ አመቻቸውልህ። ኃላፊነቱን የሚወስደው አንተ የጠራኸው ሰው ነው። አሁን ይኸውልህ የዛን ያው መጅሊስ ላይ የነበረውንም ዲያሎግ ልንገርህ። ለምሳሌ እነ ሰይዲ የተገናኙት እነ ሰይድ ፋቲህ
ምክትል ፕሬዝዳንቱ ጋር ከሻብ ከሪም ጋር የተገባላቸው ቃል ምንድነው? የተገባላቸው ቃል በቃ ናዚርነቱን ለእናንተ እንሰጣለን ነው። ናዚርነቱን ለኛ ይገባናል ስላሉ ናዚርነቱን ለእናንተ እንሰጣለን በሚል እንትን ነው ያው ሁለቱንም የሸኙት ማለት ነው። ከዛ መጅሊሱ የሚፈልገው ነገር አድርጓል። ግን በቃ የሚፈልገውን አድርጓል። እኔም የምፈልገውን መልስ አግኝቻለሁ አሚኔ። ሁለተኛው ጥያቄ ደግሞ ምንድነው? ሁለተኛው ጥያቄ ምንድነው? አንተ ስታነሳ የእስሚዝ እያወራህ ነው። ይቅርታ አንዴ ሁስኒ አፍዋን ተደማመጡ። ጥያቄው ሊመልስልህ ሲል አንተ ሌላ ጥያቄ እየደረብክ ነው። እስሚዝ ምን ጥያቄ ደርቤ አይደለም፣ ጥያቄ ደርቤ አይደለም። ገባህ አይደለ? እራሱ የነገረኝን ነው እኔ ያብራራሁለት። ለምንድን ነው እኛ መጀመሪያም ጥያቄያችን የወሊሶ መስጊድ መወሰድ ምክንያት አሁን አብሬት ላይ እየሰራ ያለው ሰው ነው ከጀርባም ያለው እሱ ነው እያልን እየጠየቅን ምንም ስም ልትሰጠው ትችላለህ። እኔ እኮ ስሙ አይደለም የሚያጣላ ምክንያቱ ነው። ገባህ አይደል? ይሄ የቤተሰብ ጠብ ስለነበረ ምናምን በጣም ቀላል ምክንያት ሊሆን አይችልም። ለምን ገብቶ ጠየቀ አለን። ደብዳቤ አልተጻፈም አለን። ተወሰደ እኮ ምንም እኮ ይሄ የማያሻማ ንግግር ነው እየተነጋገርን ያለው። አሁንም ቆም ብሎ ይሄ አደጋ ወደ አብሬት እንዳይዘልቅ ስለሆነ እያወራን ያለ ነው። አንድ ጊዜ እኔንም አዳምጠኝ አንዴ። እሺ ምን መሰለህ፣ አሁን እኮ ይሄ እዚህ ጋር ሐሳቤን እንድትረዳኝ ነው የምፈልገው። ነጥብ እንድንጣጣል ሳይሆን ማለት እንትን ነው እኮ ፖለቲካል ዲያሎግ ከሆነ እኔም ተዘጋጅቼ አወራለሁ። ግን አሁን ያለውን እውነታ ነው አይደል ሰው የሚፈልገው? እውነታውን ለመነጋገር እስከሆነ ድረስ ትክክል። መርሃባ ሐቁን ሰው እንዲያውቅ ነው። አንተም ማሰብ ያለብህ ኢኽላስ መኖር አለበት። አሁን የወሊሶ ጉዳይ እየቀረበበት ያለው ምክንያት የወሊሶ ጉዳይ እየቀረበ ያለው የእነ ሰይዲን የዋሃብያ ስም የመለጠፍ ሲስተም ነው። ምክንያቱም ለዋሃብያ ሰጥተዋል ነው ጥያቄው፣ ለዋሃብያ ሰጥተዋል ነው። ስለዚህ እያልኩ ያለሁት እኔ ለዋሃብያ የመስጠት ጉዳይ ሳይሆን ይሄ ጉዳይ ይሄን ችግር ይዞ የመጣው ይሄን መዘዝ ያመጣው ቤተሰብ ውስጥ ያለ ኺላፍ ነው። ይሄ ነው አንደኛ። ሁለተኛ ደግሞ የሸምሱ ጉዳይ አልተነሳም። ምናልባት ስም እዚህ ጋር ማንሳት አይጠበቅብንም፣ ይቅርታ። ግን ምናልባት ሀያተል ቁሉብም ላይ በብዛት እየወጣ ስለነበረ የሱም ጉዳይ አለ። ያ ጀማ እንዲ በመሐላችሁ ልግባ፣ አስፈላጊ ከሆነ እሱን ማንሳት ይቻላል። እሺ አይ እኔ እኮ እንለፈው ብዬ ነበረ ማለት ምናልባት እንትን ስላልን ይሄ የፖለቲካል ወሬ ምንም የሚመስል መሆን የለበትም። ወደ ሌላው ንግባ ያልኩበት ዋነኛ ምክንያት እኔ መጀመሪያ የነበረብኝን ሸክ ማለት ጥርጣሬ እርግጠኛ እንደሆነ ያደረገኝ ነው የሱ መልስ ያልኩት። ይሄ እኔ አስተሳሰብ ነው፣ እሱ መልሷል። ከሁለቱ ወጣት ጀማውም አለ የትኛው እንደሆነ ማወቅ ይችላል። ማለት በዛ ሰዓት ይገባኛል ጥያቄ መጠየቅ ነበረበት ወይ? የተለያዩ ጥያቄዎችን ሰው መጠየቅ ይችላል፣ መብቱ ነው። ሁለተኛው ጥያቄ የክቡር አምባሳደር ሐሰን ታጁ ስም እዚች ጋር ተነስቷል፣ የወጣት ጀማውም ስም ተነስቷል። እነሱ የሰጡት መግለጫ አለ ወይ? ተስማምተናል፣ አብረን እየሰራን ነው ያሉበት ተጨባጭ አለ ወይ? ማለት እዚች ጋር እንደ ሱፊ ስለሆነ የምናወራው ክቡር አምባሳደር ሐሰን ታጁም ቢሆን እኛ የምናከብረው እንደ ሸኻችን የምናየው ሰው ነው። የወጣት ጀማውንም ቢሆን እኛ ከጀርባ ሆነን ስንደግፈው አቤት ስንለው የነበሩ ሰዎች ናቸው። እነ መሐመድ ቻይናም ቢሆን እነዚህ ሰዎች ከኛ ጋር ተነጋግረው ነው የሰሩት አይነት አንደምታ ያለው መልስ ስለመለሰልኝ እነሱ እንዴት መግለጫ አላወጡም? አንደኛ። ሁለተኛ ከኛ ጋር ምንም የመገናኘትና የማውራት ፍላጎት የላቸውም ወይ? ይሄ ራሱ መመለስ አለበት። ማለት እንዴት ክሊርሊ እነሱ ተስማምተዋል የሚል አንደምታ ያለው ንግግር እንዴት ተናገርክ? እነሱን ወክለህ ነው ወይስ የነሱ አባል ነህ? ወይስ ከክቡር አምባሳደር ሐሰን ታጁ የሰማኸው ቃል አለ ወይ ከወጣት ጀማው የሰማኸው ቃል አለ? ይሄንን ነገርም እንድታብራራልኝ ይፈልጋል። መርሃባ። አንድ ጊዜ ሪፖርት ተደርጎብኛል 10 ደቂቃ ሰጥቶኝ አሁን 5 ደቂቃ ነው ያለው። ምናልባት የሚያጠፋው ከሆነ በሌላ አካውንት እንገባለን። እሺ አልሻይ ወይ
እሺ አንዴ ችግር የለውም። አሁን መጨረሻ ላይ ሁስኒ ያነሳውን ጥያቄ ቅድም ከእንትና ጋርም እያወራሁበት ነበር ከእስማኤል ጋር በለጠፈው እንትን ላይ ነገራቶች ተስማምቶ እየተካሄደ ነው ምናምን የሚል ጽሁፍ እስማኤል የለቀቀው ነበር ሶሻል ሚዲያ ላይ። ልክ እንዳልሆነ ነግሬው ነበረ። ለማሳወቅ ያህል አቅጣጫ ቢይዝ በመጀመሪያ አሁን እየተደረገ ያለው ነገር አቅጣጫ አልቀረጻችሁለትም መሰለኝ እኔ ሳየው ማለት ነው ማሚዬና ምንድነው እንደ ሐሳብ ለመግለጽ እንቅስቃሴዎች አሉ። ይሄ አሁን በአብሬት ዙሪያ ላይ በዝግባውም በተቆረጠው ማለት ነው እና ሌሎችም ቅርሶች በኪታቡም ዙሪያ ቅርሶቻችንን በማስጠበቅ ዙሪያ ላይ አሁን ባለው እየተደረጉ ባሉት ሁኔታዎች በቀጣይ እንዴት ነው ሌሎች ቅርሶች የማይጠፉበት መንገድ ምንድነው ማረጋገጫው? ገብቷል አይደል? እና ህዝቡም አሁን ባለው ጉዳይ ላይ ቅሬታና ምናምን ስላለው እሱ አሁን ሁስኒ ላነሳው ነውና ይሄ ነገር በመጣበት ሁኔታ ላይ ይፋ ለምን አልሆነም ምናምን ላለው በመጀመሪያ ደረጃ ይሄ ቅድምም እስማኤልን ስነግረው ነበረ በግንባታው ላይ ስምምነት ተደርጎ ምናምን የሚለውን ነገር ጽሁፍ ላይ ትንሽ አስተካክለው ስለው ነበረ ያለውን ነገር ለማሳወቅ ኡስታዝ አምባሳደር ሐሰን ታጁ ያለበት ከወጣት ማህበርም ያሉ ልጆች እነ መሐመድ ቻይናም ተዋቅሮ ጀማዓ ሰይድ ፋቲ ጋር ተኪዶ ተወርቷል ተነግሯል። በቃ የተጠየቁ ጥያቄዎች አሉ እሳቸው የመለሱት ጉዳይ አለ። በዚህኛውም ደግሞ ቤተሰብ በኩል ደግሞ ቤተሰብ የሆኑ ሰዎችን ይሄው ያሚንም እዚሁ አለ ሙሪዶችም ተገኝተው የነሱንም ሐሳብ ተጠይቆ አጀንዳ እየተያያዘ ነው። ያ ማለት ግን አልቋል ማለት ተስማምቷል ማለት አይደለም። ምንድነው ቀጣይ ሂደቶች ይኖራሉ። በሁለቱ በኩል የተጨመቀ ሂደቶች ሄዶ ደግሞ ከነገና ግንባታው ከሚያደርጉ ሰዎች ጋርም የሚደረጉ ውይይቶችና ግንባታው ላይም ደግሞ የተሻሉ የምንለው ሐሳብ ከመጣ በኋላ ደግሞ አስጊ ናቸው ብለን የምናስባቸውን ሰዎች ወጥተው እንዲሁም እና ሐሰን ታጁም ሌሎች ሊጠቅሙ ይችላሉ የምንላቸው ሱፊያዎችን ገብቶ ግንባታው የሚካሄድበት ሂደት እንዲሄድ ነው አሁን ይሄ ሁላ እንትን እየተደረገ ያለው ማለት ነው። እዛ ጋር ያለው ሐሳብና አቅጣጫ እና እዚህ የሚዲያው ላይ ግን ያለውን አሁን ህዝቡ ላይ ግርታና ውዥንብር ስላለ እነ መሐመድ ማድረግ ያለባችሁ ምንድነው የአንድ ለአንድ ውይይት ልክ እንደዚህ ያስፈልጋል ከተባለ ሰዎችን ቅጠሩ። መጀመሪያ ይሄው አሚና ያለ በዛ በኩል ያለውን ነገር በመረጃ አመጣለሁ ብሎ ንገሩት። በቃ አሁን ዛሬ ላይ ስለገባ ሳይሆን በመረጃዎች የሚያወራውን ነገር በመረጃ አስደግፎ እናንተ እንዳወያይት ሆናላችሁ እኛም እንኖራለን ለማወያየት ዳራን ይዝም ለሚጠየቁ ጥያቄዎች በመረጃ መልስ ሊሰጥ ይችላል። በዚህ በኩል ደግሞ ይሄው ሁስኒም አለ ሐቢብ አላህ ሚለውም አለ እነሱም ደግሞ ጥያቄ አሉኝ የሚሉ ሙሪዶችም ደግሞ መረጃ አለን ብለው የሚመጡ ከሆነ መረጃቸውን ይዘው መረጃ እየተቀረበ በእያንዳንዱ ነገር በፖሊሶም ይሁን በጠቅላይ ቢሮን ጉዳይ ይሁን በተለያየ ጉዳይ ላይ መረጃቸውን እያቀረቡ ሰዓት እየተሰጠ የሚኬድበት ያ ነገር ከመምጣቱ በፊት ደግሞ ልክ እንደምናየው ማለት ነው ሐሳብ ያለው ሰው መጀመሪያ ላይ ሐሳቡን ሁለት ደቂቃ እንዲያቀርብ ማንኛውም ሰው ግንባታውን የሚደግፍ አሁን ያለውን ዛፉንም መቆረጥ ደግፋለሁ የሚል ሊኖር ይችላል። ገብቷል? ሁሉም ሐሳቡን ይስጥና ከዛ በኋላ ግን የነዚህን ሐሳብ የተወሰነ ደቂቃ 20 ደቂቃ ከሰማችሁ በኋላ ውይይት የሚያደርጉ ሰዎችን ደግሞ በመረጃ እንዲያቀርቡ እናረጋለን። ከዛ በኋላ ደግሞ ሌላ ቀን ላይ አሁን ዛሬ ላይ ሄስትፒ ይሆናል ቀጣይ ቀልም ሊኖር ይችላል። ከዛ ደግሞ ሀፍታ ኦኬ እሺ የነገሮች ተፈጥረዋል መፍትሄ የሚለው ምንድነው ሰው ሐሳቡ ደግሞ መፍትሄ የሚቀርብበት ደግሞ ለብቻው አጀንዳ ደግሞ ተደርጎ በሌላ ቀን ላይ መፍትሄ ብቻ የሚቀርቡ ሁሉ ይሄ ቢሆንስ ይያል የኛ ምሁራኖች ደግሞ በዛ በኩል እየሰሩት ያለ ስራ አለ። ከነሱ ጋር ተናቦ ደግሞ ሐሳብን ማቀርባለው ለነሱ የሚል ከሆነ ደግሞ ሐሳብ የሚቀርብበትን መንገድ ማዘጋጀት ይቻላል ነው ማለት በአካልም ማለት ነው። ጉዳዩ ዝም አልተባለም። ሐሰን ታጁ ወጣት ማህበሩ እየተንቀሳቀሰበትና ሐሳብ እያደራጁበት ያለ መንገድ አለ ለማሳወቅ ያህል ነው ሁስኒ እንጂ ይሄ ሙሉ ለሙሉ ስምምነት ተፈጽሞ ግንባታው ይገነባል ብለው እና ሐሰን ታጁ ያን ነገር ይሂድ እየተባለ አይደለም። ገና ውይይት ላይ ነው ያለው እየተኬዱበትም ያለ መንገድ አለ ማለት ነው። ለምን ይሄ ነገር አልቋል የሚለው ነገር ከተወራ
እነሱ ሳያሳውቁ ምንም ሳይሉ በእነሱ ስም እንደዚህ አይነት ነገር እየተደረገ ነው እንዴ ብሎ ሰው ሌላ ነገር ውስጥ እንዳይገባ ትክክል። ይሄ ነበር ጥያቄ። ስለመለስክልኝ በጣም አመሰግናለሁ። ምንድነው ማሜ 28 ሰከንድ ነው የሰጠኝ። አፉ በሉ አቡ አስለም የሚባል አካውንት አለ እዛ ላይ ላግኛችሁ። አፉ በሉ እሺ። አቡ አስለም የሚል አሁን እገባለሁ። ይሄ ሊዘጋ ነው። 16 ሰከንድ ይሰጠኝ። አሁን ሪፖርት ተደርጎ አሁን ጊዜ 10 ደቂቃ ነበር የሰጠኝ። አሉሻ ጨረሰኝ። አብሽር እዚህ ላለው ሰው ማሳወቁም ካይር ነው ነገር ይጥሩ። መርሃባ ልክ ነው። አንድ አፉ በሉ አሁን እገባለሁ በሌላኛው አካውንት። አይ